interesting. If you look at CBDCs, they'll be issued by the Fed, the New York Fed, right? Owned by the New York Fed member banks. Mm-hmm. If you look at how the stablecoin legislation works, the stablecoins will be issued by the banks that own the New York Fed. Yep. Directly, without the New York Fed, but they can coordinate through the New York Fed, right? Yep, of course. And it's kind of like meet the new boss, same as the old boss. So yeah, you can, and probably a lot of Latin American countries, maybe with the exception of Argentina, that have a technological infrastructure that is not up to the challenge. So yeah, I can see that. It's much more than just a regional system then. If you want to securitize all the U.S. land, if you want to sell it, what you do is you use the Bitcoin pump as the down payment, but you do NACS. Yep. Mm-hmm. You do NACS and you pull it off in NACS. And so, Howard Lutkin and his family can end up owning Idaho. Yeah, they can end up owning Idaho, and you get computer screens full of blips. Right. Right. You will own nothing and be happy. Well, it's sounding like we're going to be owning nothing, but we're not going to be so happy about it. That's the problem. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥቷለን አለ ምክንያት አምጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሰኞ ሚያዝያ 20 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም ማለት እፈልጋለን። ሰላም ናችሁ? እንዴት ናችሁ? ዛሬ እንግዲህ በድጋሚ ነው የመጣ ነው። እግዚአብሔር የተመሰገነ ይሁን። ቅድም በድምጽ አሁን ደግሞ በቪዲዮ ቀርበናል። ሁላችሁም እንዴት ናችሁ? በቪዲዮ እንግዲህ በድምጽ ሰሞኑን እንደ በድጋሚ ነው የመጣ ነው አንድ ሁለት ጊዜ እና አልተያየንምና ሰላምም አልተባባልንም በቅጡ እና ቤተሰቦቼ እስኪ መጀመሪያ በአይዲያ ሩም ላይ አስተያየት ያስቀመጣችሁን ሰላምታ ያስቀመጣችሁትን ሰላም በማለት ብንጀምር ምን ይመስላችኋል? ሀብቴ ወንድሜ ጤና ይስጥልኝ ሰላም ብሏል። ሀብቴ አብርሃም ሰላም ነው እየጠበቅን ነው ብሏል። አብርሃም አይው መተናል ሰላም ነው ወንድሜ እንዴት ነው አብርሃም? ያሬድ ወንድማችን ሰላም ቤተሰብ እንኳን በደህና መጣችሁልን ብሏል። ያሬድ የጧቱ ፕሮግራም አመልጧል። የድምጽ አትወድም መሰለኝ። ለማንኛውም ወይስ ነበርክ? አላየሁም ቸኩዬ ስለነበር ይሆናል። ለማንኛውም ተስፋዬ ስሜ ሰላም ብሏል። ተስፋዬ ሰላም ወንድሜ እንዴት ነህ? ጥጋቡ በየነ ሰላም አለልኝ ሰላም ነው ብሏል። ሳራ ሀብተ ገብርኤልም ወንድም ብላለች። ወንድም ሰላም ነው ወይ ነው እንግዲህ መሰለኝ አይደል ሳራ? እንግዲህ ያው ያሬድ አስታወሰኝ ጧት ስላልኩ አሁንም ጧትም አላልኩም ማለት ክርስቶስ ተንሥአ እሙታን እያለ ነው ያሬድ። እንግዲህ እናንተ ደግሞ በአብይ ኃይል ወስልጣን በሉ አሳሮ ለሰይጣን አጋዞ ለአዳም ሰላም እመይዘሰ ኮነ ፍስሐ ወሰላም። ሁላችሁም እንኳን አደረሳችሁ። እንግዲህ እስከ እርገት ድረስ በዚሁ መሰለኝ ሰላምታ የምንቆየው። ጌታችን እስከ በዓለ ሃምሳ ድረስ በዚሁ ነው የሚቆየው ሰላምታው። ስለዚህ እንደዚህ እያልን እንቆያለን ማለት ነው። ሁላችሁንም ሰላም ብያለሁ። ዳነ ቲዩብ አለልኝ ዩ አር ወንደርፉል ታንክ ዩ አማይ ያም ወንደርፉል በሞቀኛውን ዛሬ ዳነ we are glad we have you ብሏል። ታንክ ዩ
ዳነ አንተ ልበል አንቺ ልበል ግን ወለተ ሰንበት እህታችን ሰላም ነሽ ወይ? የሁል ጊዜ ተከታታያችን ሰላም ነሽ እህታችን? ማንዬ እግዚአብሔር ብርታትና ኃይል ይስጥ ጎበዝ ልጅ ብሏል። ታንኪዩ ራሄል ሰላም ነሽ እህታችን? እንዴት ነሽ? እግዚአብሔር ይመስገን ሁላችንም ሰላም ብላለች። ተስፋዬ ግዛው ሰላም ዘመዶች ብሏል። እንግዲህ ያው ቁጥሩ እየጨመረብኝ ነው። ስለዚህ ሁላችሁንም ሰላም ማለት በነፍስ ወከፍ አልችልም። ስለዚህ ሁላችሁንም በራሴና በባለቤቴ ስም ሁላችሁንም ሰላም ብያለሁ። በአይዳሩም ላይ ግን አስተያየታችሁን አስቀምጡ፣ ሰላምታችሁንም እንግዲህ አስቀምጡ፣ መልእክታችሁንም አስቀምጡ። በፕሮግራሙ ሂደት እያነሳን እናያለን። ዛሬ በጣም ጠቃሚ መረጃ ነው ይዘን የመጣ ነው። በሁለተኛ ጊዜ ማለት ነው የገባ ነው ዛሬ። ሁላችሁንም ሰላም ብያለሁ። ሰላም እያላችሁ ነው። ሰላም ሁላችሁንም እንኳን አደረሳችሁ። በዛሬው ቀን እንግዲህ የሚዘከሩት ቅዱሳኖች በረከታቸው ይደርብን። እስኪ አስታውሱኝ። በዛሬ ቀን 20 የምንዘክራቸው ቅዱሳኖች ተዘጋጃችሁ? አልተዘጋጀንም እና በዛሬ ቀን የሚዘከሩት ቅዱሳኖች እስኪ እንመልከት። እስከዛ እናንተ በ20 አስቀምጡልን። ሶሪ ትንሽ ፈዝናል። እስከዛ ማን ያስቀምጥልኛል? አዎ በ20 እንግዲህ ህንጽተ ቤተ ክርስቲያን ዮሐንስ ሐጼር፣ ኤልሳ ነቢይ በዛሬው ቀን ይዘከራሉ። በረከታቸው ይደርብን። ኦኬ ሌሎቻችሁ እንግዲህ ሁላችሁንም ከሌላው ከኦርቶዶክስ ውጭ ሆናችሁን ሁላችሁንም ኢትዮጵያውያን፣ ኤርትራውያን ሁላችሁንም ምንወዳችሁ ምናከብራችሁ ወገኖቻችን ሁላችሁንም እንኳን በሰላም ወደ መርሃ ግብራችን መጣችሁ ማለት ፈልጋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እግዚአብሔር መሰባሰባችንን ይባርክልን፣ የምንማማርበት ዘመኑን የምንዋጅበት ያደርግልን። አባ ዮሐንስ ሐጼር ወህራዊም ብሏል ያሬድ። በረከታቸው ይደርብን ያሬድ። ታንኪዩ። ኦኬ ታንኪዩ። ዳና ከባለቤቴ ጋር እያየን ነው፣ ከሜሪላንድ ነው ምናይ ብሏል። ከባለቤቴ ጋር በጣም ነው የምንወድ ብሏል። እኛም እንወዳችኋለን፣ እኔም ባለቤቴ እንወዳችኋለን። ታንኪዩ። ባይዳሩም ላይ እንግዲህ ሞቅ ደመቅ አድርጉልን፣ አስተያየታችሁን አስቀምጡ። ዛሬ የምንቆይባቸው መርሃ ግብሮች እነኚህ ናቸው። ሌተስት አፕዴት ይኖረናል። እንደውም የተወሰነው ሌተስት አፕዴት በቅድሙ ፕሮግራም ላሳያችሁ ነበር። አዎ ያው ትዕግስትም በሌተስት አፕዴት ስለምናነሳው እየተናገረች ነው። ግን ይመጣል ብለን የተናገርነው ጉዳይ ነው። ኦልሬዲ እየሆነ ነው ያለው እና በኤሶፕ ኢትዮጵያ እንግዲህ ስለ ይኸው በፍላየሩ ላይ የሚያስቀመጥኩት እሱ ነው። ኢመርጀንሲ ፕሪፓርድነስ ቼክሊስት እንግዲህ ተዘጋጁ ነው ሲሉም ነበር የነበረው። ስለ ብላክአውት እንደሚመጣ፣ ሳይበር ፖሊጎን እንደሚመጣ ክሎዝ ሸዋብም አሁን ከመውረዱ በፊት ሲነግረን ነው የቆየው። ብላክአውት ይመጣል፣ ሳይበር ፖሊጎን ይመጣል ምናምን ሲለን ነበረ። ፖሊ የተባለበት እንግዲህ ደግሞ ስለሚመጣ ነው። እሱንም እናያለን በሌተስት አፕዴት። ከዛ በዋና መርሃ ግብራችን ዶላርን ባይ በሉት ብለን አንዳንድ ወቅታዊ መረጃዎችን ተለዋውጠን ከዛ እንፈጽማለን ማለት ነው። ስለዚህ ሁላችሁም እንግዲህ በፕሮግራሙ ሂደት ላይክ እያደረጋችሁ ብትጀምሩልን፣ ያው ዩቲዩብ እንደዛ አይደለም የሚወደው ለብዙዎች እንዲሰራጭ ያደርግልናል ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የምንማማርበት ያደርግልን ፈጣሪ አምላክ እግዚአብሔር፣ ዘመኑን የምንዋጅበት ያደርግልን። አንዳንዶች ደግሞ እንግዲህ እኔ ሁሉንም እንትን ነው የማየው፣ ሙያዬ ነው የተማርኩት። እንግዲህ ያው ሚዲያ ነው የተማርኩት። ሚዲያ ስለተማርኩ ሪሰርች ቤዝድ ሚዲያ ነው ደግሞ የተማርኩት ነው። በተለይ ማስተር ሴንስ ተራ ሪሰርች ብቻ ነው። ሪሰርች አድርጎ ዶክመንተሪ መስራት፣ ሪሰርች አድርጎ ፕሮግራም መስራት ነው። ስለዚህ ሪሰርቹ የወሰደኝ ጋር ነው የሚሄደውና አሁን ሪሰርቹ ሰሞኑን እንግዲህ ባነሳነው ሳብጀክት የሙስሊሙ ማህበረሰብ ጋር ከወሰደኝ እናንተ ላይ ፒክ አድርጌ አይደለም ዳስ ዘ ዌይ ኢት ኢዝ እና ዘመኑን ለመዋጀት የሚጠቅማችሁን እንድታዩትን እሱን ያቀረብኩት መረጃ እኮ ይዛችሁ
ከዛ እናንተ ሪሰርች ታደርጉና ይጠቅመናል አይጠቅመናል ትላላችሁ ስለ ክርስቲያኑም እምነት የሚወስደኝ ከሆነ ሪሰርቹ እሄዳለሁ ወደዛ የኔ ማቀርበው መረጃ በቃ ኮንሳይስ ነው ከዚህ በላይ መረጃ የለም እያልኩ አይደለም በማንኛውም ሳብጀክት እኔ መንደርደሪያ ነው እንደምመሰጣችሁ እናንተ ከዛ በኋላ በራሳችሁ ጊዜ ሁሉ ጊዜ ዲስክሪፕሽን ላይ የሶፕ ኢትዮጵያ የሚታወቀው ዝም ብሎ ተናግሮ አይደለም የሚሄደው መረጃዎቹን ከየት እንዳገኘ ዲስክሪፕሽን ላይ ያስቀምጣል ሶዛት እናንተ ሄዳችሁ ከፕሮግራሙ በኋላ ቪዲዮዎቹንም ያው የሚገርማችሁ ነገር የተጠቀምኩበት ፓወርፖይንቱን ራሱ ሙሉን ማለት ነው ዛሬ ማቀርበውንም ቴሌግራም ላይ አስቀምጣለሁ ኖበዲ ዳዛት አስቀምጣለሁ ሶዛት እናንተ ፓወርፖይንቱን እንደ መጽሐፍ እንድታነቡት ያው አንዳንድ ጊዜ በቢጫ ሃይላይት አደረግበትና ከታይም አኳያ ሁሉንም አላነበውም ምክንያቱም ስልችት እንዳይራችሁ ከዛ ያው አንብቡት እላችኋለሁ ግን የት ጋር ሄዳችሁ እንድታነቡት ነው ዲስክሪፕሽን ላይ ሄደን ፈልገን አናነብም እንኳን ብትሉ ኢንተርኔቱም አንዳንድ ጊዜ ሀገር ቤት ችግር ሊሆን ስለሚችል ሄዳችሁ ፓወርፖይንቱን ዳውንሎድ አድርጋችሁ ቴሌግራም ላይ መጽሐፍ ይቻላል ፓወርፖይንቱ እስካሁን እንትን የተደረገው ራሱ ቢያል እንደሆነት ስለዚህ ይጠቅማቸዋል በማለት ነውና እንደ መንደርደር እኔ የማቀርበውን ነገር እንደ መንደርደር አድርጋችሁ አምኖት ሴይንግ በቃ ይሄ ከራስ የወጣ ነው የራሳችሁ ጉዳይ ብታምኑ አትመኑ ምናምን እንደዚህ አይነት ነገር የለም this is like እንደ መማማሪያ ነው የማቀርበውና ይጠቅማችኋል ብዬ አስባለሁ ይጠቅመናል ለሁላችንም ብዬ አስባለሁ እኔ ደግሞ ሳይደክመኝ እናንተ ለምን ይደክማችኋል ቶሎ እናንተ ለዛ ነው ለማንኛውም እንቀጥል በዛሬ በሌተስት አፕዴት በቅድሚያ የምናየው ይሄኛውን የትም ብትፈልጉት አታገኙትም በጣም በጣም ፈልጋችሁ አሁን በዚህ ባርስቱ ምናልባት ከገባችሁ ነው እንጂ ጀነራሊ ሌጋሲ ሚዲያው አይዘግብም እንደዚህ አይነት ነገር ግን በውስጥ ታዋቂ እንግዲህ ባለፈው ትዝላችኋል ይሄ በፊት EU ያወጣው ነው 450 ሚሊዮን ህዝብ የዩሮፒያን ዩኒየን ህዝብ ተዘጋጁ ብሎ መናገሩን ለ72 ሰዓት የሚሆናችሁን ምግብ እና ውሃ አንዳንድ ቁሳቁሶች አዘጋጁ ብሎ ተናግሮ ነበር EU ይሄንን ባለፈው አሳይቻችኋለሁ ይሄኛው የትም ይገኛል ከዛ በኋላ ግን ያለው ይሄኛው ቼክ ሊስቱ በደንብ ሪሰርች ካላደረጋችሁ አታገኙትም እና አምጥቼላችኋለሁ እዚህ ጋር ሊንኩንም አስቀምጫለሁ ከፕሮግራሙ በኋላ አይውት ይሄ የእንግሊዝ መንግስት ውስጥ ለውስጥ ማለት ነው እየተቀባበለው ያለው ማህበረሰብ በተለይ የፕሬፐር ኮሚኒቲው እየተቀባበለው ያለው ነገር ነው ማለት ምንድነው በውስጥ የሚያውቁት ኢንፎርሜሽን ስላለ ማለት ነው ስለዚህ አውሮፓ ብቻ ሳይሆን እንግሊዝ ተዘጋጁ አላለም ነበር እስካሁን ግን እንግሊዝ እነኚህ ፕሬፐር ኮሚኒቲው ይሄ እንግዲህ አስቀድሞ ማውራውን ጉንፋን ጊዜ ፕሬፐር ኮሚኒቲው ከዛ በፊትም ተዘጋጅቶ ስለነበር ኢንፎርሜሽኑ ስላላቸው ብዙ ተጠቅመዋል እንደኛ ሶፍት እንትን በማለት ሲደባደብ እንደሌላው ማህበረሰብ ክፍል አልታየም ለማንኛውም ይሄ አርቲክል የሚያሳየን እሱ ነው it is time to consider stockpiling ብሏል እኔ ግን ስቶክ ፓይል አድርጉ ብዬ አልመክርም እንደኔ አይነት አሁን እንደኔና እንደ ቤተሰቤ አይነት ማስቀመጫም ብዙ መጋዘን የሌለው ሰው ምኑን ነው የሚያስቀምጠው እንግዲህ ለ72 ሰዓት ያሉበት ምክንያት ያው ፓወር ከት ሊኖር ይችላል ድምልቅልቅ ያለ ጨለማ ሊሆን ይችላል ብለው ነው ይሄ በ24 ኤፕሪል ወጣ ነው ዛሬ እንግዲህ 28 ኤፕሪል ነው አይገርማችሁም ይሄንን አውጥተው ነበር ግን ጀነራል ሚዲያው ቢቢሲው ምናምኑ አልዘገበም ስለዚህ ተዘጋጁ አውሮፓ እንዳለ እንግሊዝን ጨምሮ ፓወር አውቴጅ ሊኖር ይችላል በየሱፐርማርኬቱ ምግብ ሼልፍ ላይ ላይኖር ይችላል በኋላ ፈረንጅ ሀገር መሆኑ ምክንያት ማንም ጎረቤትም ላይሰጣችሁ ይችላል እንደው ሌላው ቢቀር ለ3 ቀን የሚሆን 72 ሰዓት እንግዲህ 3 ቀን ነው ለ3 ቀን የሚሆናችሁን አዘጋጁ ብለዋል እና ይሄን የሚያሳየው ነው እና ግሬ ዞን አታክ ኦን ዘ ዩኬ ኢዝ ላይክሊ ብለዋል ግሬ ዞን አታክ እንግዲህ ፓላረም በጣም የከፋው ሳይሆን ግን ስቲል ፓወር ለምሳሌ መብራት ላይኖር ይችላል አስባችሁ አጥቃላ ነገር እንኳን አይደለም ወገኖች መብራት ሲጠፋ ፍሪጅ ውስጥ ያለው ነገር ሁሉ ይበላሻል ስለዚህ ደረቅ ያሉ ነገሮች ምናምን አዘጋጁ ለ72 ቀን አይ ቲንክ ለ3 ቀን እንኳን ይቻላል መሰለኝ በተለይ ትናንሾች ልጆች ያሏችሁ ወተት እንግዲህ በወተት ፋንታ ለምሳሌ በጋዝ መሞቅ የሚችል የጋዝ መድጃ ምናምን የሚኖር
በፊለር ካን የሚሰሩ አላሉ እነሱን አድርጎ ማዘጋጀቱ ልጆች ህፃናት ያላችሁ አይታወቅም ለ3 ቀን ምናምን የሚሆን ነገር ማዘጋጀቱ ምክንያቱም እየሆነ ስለሆነ እያየን ስለሆነ ማለት ነው the era of complacency is over ይችላ ማለት አብቅቷል for the sake of our national resilience Britons must wake up and start preparing now complacency አያስፈልግም መዘጋጀት አለብን እያለ ነው how prepared would you be in the internet if the internet went down internet ባይኖር እንዴት prepared ናችሁ ፓወር ባይኖር ለ72 ሰዓት እንዴት ዝግጁዎች ናችሁ what if your phone buzzed with a national emergency alert warning እንግዲህ ከዚህ በፊት national emergency alert ብለው በየስልኮቻችን ልከው ነበር ለመሞከራ ስለዚህ ይሄ ነገር እንደሚመጣ ያውቃሉ ማለት ነው የዛን ጊዜ ተደናገጣላችሁ ምን ታደርጋላችሁ ከጎረቤት ጋራ የምትነጋገሩበት ነው በኮሚቴያችሁ አበሻው ጋራ የሚገናኝበት ሌላው እንኳን ቢቀር ከፈረንጆቹ ጋር ከሌሎች ከአገሩ ዜጎች ጋር እንኳን መቀራረቡ የዛን ያህል ባይኖር የሆነ ነገር ሲስተም ማበጀት መነጋገር ጥሩ ነው አይታወቅም ምክንያቱም አንዳንድ ጊዜ በእንደዚህ አይነት ሁኔታ ውስጥ ክሪሚናል ኤሌመንቶች ሊኖሩ ይችላሉ ጨለማን ተገራ አድርገው ቤት ሊዘርፉ የሚችሉ ሰዎች ሊኖሩ ይችላሉ ብቻውን የሚኖር ወይም የምትኖር እህታችን ወይ ወንድማችን እናቶቻችን አባቶቻችን የሚኖሩ ለምሳሌ አረጋዊ እድሜ ላይ ያሉ ሰዎችን መጎብኘት እንደዚህ ድብልቅልቅ መብራቱ በሚጠፋበት ጊዜ አሁን ለምሳሌ ጸና ባለ እድሜ ላይ የሚኖሩ እናት በአንድ ቦታ ወይም አባት ቢኖሩ ብድግ ብለን ታይማችንን ወስደን በዛለት ሄደን አይዞት ብለን ማረጋጋት ከነሱ ጋር መሆን ማሳለፍ በፈረንጆ ሀገር የሚገባ ነገር ይመስለኛል ምክንያቱም እርዳታ ደውለው ስልክ ሊጠይቁ አይችሉም ስልኩ ዳውን ነው 72 ሰዓት ሰው ሊደነግጥ ይችላል ፓራኖያ ሊፈጠር ይችላል ከባድ ነገር ነው ለማንኛውም መዘጋጀቱ አይከፋም Britain is now facing a surge in gray zone warfare deniable covert attacks aimed at weakening our economy እንግዲህ weaken እንዲሆን እየተፈለገ ነው የሚሉት አንድ እንግዲህ ምንድነው ያው ወደ ጠኔ ውስጥ የወደቀ የማህበረሰብ ክፍል እነሱ አሁን በሚያመጡት ግሎባል ዶሚናንስ ሊቆጣጠሩት ይፈልጋሉ ማለት ነው ምክንያቱም ሰው ዊክን እንዲሆን ነው እንዲደክም ነው ኢኮኖሚካሊ ሳይኮሎጂካሊ ፊዚካሊ እንዲደክም ለማድረግ ነው undermining our infrastructure and sowing confusion and panic እንግዲህ በተለያየ እነሱ ቴሮሪስቶች ናቸው እንደዚህ ያደረጉት ሳይበር አታክ ደርሶብን ነው ከቻይና ከምናምን ሊሉ ይችላሉ ለኛ it doesn't really matter እሱ አይደለም የሚደርስብን ምንገባበት ችግር ከባድ ነው ያንን ታይም እንዴት አድርገን ነው የምናሳልፈው የምንወጣው የሚለውን really we need to reconsider እና ማሰብ መቻል አለብን the US undersea cable network ባይኖር ኢንተርኔት አይኖርም ማለት ነው those vital arteries that deliver our electricity gas data በላይኖር ይችላል ጋዝ ኤሌክትሪሲቲ ላይኖር ይችላል ጋዝ እንግዲህ እንደ ቡታ ጋዝ ለማብሰያ ምናምን የምንጠቀምበት ሂቲንግ እንኳን አሁን ዌዘሩ ደህና ነው ብርድ እንኳን አይሆንም ለአንዳንድ ነገሮች ደግሞ ሊሆን ይችላል this isn't speculation ይሄ ዝም ብሎ ጥርጣሬ አይደለም ይሆናል ብሎ ነው የሚገርም እኮ ነው ከ4 ቀን በፊት የወጣ አርቲክል ነው የዚህ የአልማሃዲው ጉዳይ ባይሆን ኖሮ የዛን ጊዜ ማቀርበው ነበር በጣም ይገርማል ለማንኛውም እንግዲህ Russia ambassador to the UK recently acknowledged that sensors had been placed in British waters after several devices washed ashore የራሻ ጋዜ አምባሳደር ነው ያረጋገጠው የዩኬ መንግስት ሴንሰር አስቀምጧል ምክንያቱም እንግዲህ እነኚህ ሴንሰሮቹን acknowledged that sensors had been placed in British waters after several devices washed ashore ብዙ ለውሃ ማጣሪያ ምናምን የሚጠቅሙ እንትኖች ለኤሌክትሪሲቲም ለጋዝ የሚሆኑ እንትኖች ተታጥበው በውሃ ታጥበው እንዳይሰሩ ስለተደረጉ በዚህ ምክንያት ሴንሰሮችን ቀይሯል ሪፕሌስ አድርጓል ችግሩ ይመጣል እያለ ነው Royal Navy is responding, ramping up its ability to detect threats and developing its own unmanned underwater vehicles. Royal Navy እንግዲህ ራሱ ለዚህ ዝግጅት እያደረገ ነው detect and developing its unmanned underwater vehicles but this fight does not begin and end with the military
እንግዲህ ምን አይነት ሁኔታ እንደሚጠብቁ አላቅም። ምናልባት ራሻ ወይ ሌላ ጥቃት ያደርስብናል ብለው አስበው አይታወቅም። ብቻ ሮያል ኔቪም ዝግጅት እያደረገ ነው በዚህ ጉዳይ ላይ ህዝቡን ለመከላከል ሬዚሊየንስ እንዲኖረው ለማድረግ ማለት ነው ሲስተሙ። አኮርዲንግ ቱ አክሮስ ዩሮፕ ኔሽንስ አር ፕሪፔሪንግ በአውሮፓ ያው እንደምታውቁት የአውሮፓ ሀገሮች እየተዘጋጁ ነው። እሱን ቀደም ብለን አሳይተናል ከዚህ በፊት። ጀርመንና ፈረንሳይ አር ቡስቲንግ ሲቪሊያን ሬዲነስ ህዝቡን ተዘጋጁ እያሉ ነበር ጀርመንና ፈረንሳይ። ይህ እንግዲህ ከ4 ቀን በፊት የወጣ ነው። ስካንዲኔቪያን ካንትሪስ እነ ስዊድን፣ ዴንማርክ ምናምን የመሳሰሉት ካንትሪስ ኦልሬዲ ሌድ ዘ ዌይ ቀድመኑ እነሱ መዘጋጀት የጀመሩት። ፖላንድ ኢዝ ሪኢንትሮዲውሲንግ ናሽናል ሰርቪስ። ፖላንድ እንግዲህ የሚሊተሪ ሰርቪስ ናሽናል ሰርቪስ እንደገና አስተዋውቃለች ለህዝቡ። ያው እንደ ወታደሩ ነው ህዝቡን እንዲያገለግሉ ማለት ነው። ዘ ዩኬ መስት ማች ኢትስ ማይንድ ሴት። እንግሊዝም መዘጋጀት አለባት። እና ምንድን ነው አዘጋጁ የሚሉት እነኚህ ፕሬፐር ኮሚኒቲ ፕሬፐርስ እንግዲህ የሚሉ አስቀድመው የሚዘጋጁ ኮሚኒቲዎች ናቸው። ኦልሬዲ ይለማመዳሉ በጫካ ውስጥ ሁሉ እንዴት ማሳለፍ እንደሚችሉ ምናምን፣ ግን ኢንፎርሜሽን ከመንግስት ምናምን ያገኛሉ። አንዳንዶቹም የመንግስት አካላት የፕሬፐር ኮሚኒቲ አባሎች ናቸው። 100 ሊትር ኦፍ ክሊን ወተር ብታዘጋጁ መልካም ነው ይላሉ። ለ72 100 ሊትር ማለት እንግዲህ ብዙም አይደለም። 100 ሊትር የሚጠጣ ውሃ ማለት ነው። ነን ፐሪሽብል ፉድ የማይበላሹ ምግቦች አይዲሊ ሬዲ ቱ ኢት ኦር ኤብል ቱ ኮንሱም ኮልድ ቀዝቅዘው መጠጣት የሚቻሉ። ዳንኤል ጣጣው ከ72 ሰዓት በኋላ ነው ይላል። አዎ እንግዲህ በተለይ ልጆች ያላላቸው 72 ሰዓት እንኳን ከዛ በላይ ቢሆን ይሄ ነገር እጃች ላይ ካለ ከዛ በኋላ እንዴት ማለፍ እንደሚቻል ደግሞ አትሊስት ድርግም ብሎ ወይኔ ምግብ የለም ወይኔ መጠጥ የለም ምን የሚበላ ምን የሚጠጣ ሰርዲንም ቤት ውስጥ የለም ብለን ድንግጥግጥ ከምንል እነኝን በምንችለው ካበርዳችን እንደሚችል ዝም ብለን በምናስቀምጥ ምንም ማለት አይደለም። ባይፈጠር እንኳን ይበላል። ኢን ሎንግ ተርም መዘጋጀቱ አይከፋም። ባትሪ ፓወርድ ሬዲዮ በባትሪ በባትሪ ድንጋይ የሚሰሩ ሬዲዮችን ማዘጋጀት፣ ምክንያቱም ለኮሚኒኬሽን ስለሚጠቅም ፎር ኒውስ አፕዴት በዛ ስለሚለቀቅ መብራት የለምና ተብሎ ኒውስ አይደርሰንም ላለ ማለት ነው። አዮዲን ታብሌትስ ባይዘዌ በጣም ጥሩ ነገሮች ናቸው። ውሃንም ለማጣራት ለአንዳንድ ነገሮች እዚህ የሕክምና ባለሙያ ካላችሁ ለምን እንደሚጠቅሙ እንትን ብትሉ። አዮዲን አንዳንድ ጊዜ እኔ ቤት በፊት በጣም በስሞል አማውንት ጠብ አድርገን ውሃ ውስጥ እንጠጣለን። ለብዙ ነገር ለሲስተም ጥሩ ነው ተብሎ የሆነ ቦታ ስላነበብን ማለት ነው። ካሽ ደረቅ ካሽ ኤቲኤም ማሽኖች ስለማይሰሩ አይዞሽ ሀገሬ የሚባል እንትን ጥያቄ ጠይቋል። ሽንት ቤት ውስጥ በምን ፍሳሽ ይደረግ? እሱ ከባድ ነገር ነው። እንግዲህ ለነገሩ ካልተበላ ሽንት ቤት መጠቀም አይቻልም። መልሱ ይሄ ነው የሚሆነው ብለን እናስብ። ከባድ ጥያቄ ነው የጠየቅሽ ወይም የጠየቀኝ። ስለዚህ ኤቲኤም ላይኖር ይችላል፣ ካርድ ማሽን ላይኖር ይችላል እና እንትን ማለቱ መልካም ነው። ፈርስት ኤድ ኪት አንዳንድ ነገሮች ቢኖሩ መልካም ነው ብሏል። ፈርስት ኤድ ኪት ፕላስተር ምናምን አንዳንድ ነገሮች። ይህንን እያለን ዲስላይክ የሚያደርግ ሰዋል። አይገርማችሁም? ዲስላይክ የሚያደርግ ሰዋል። 2 ዲስላይክ አግኝተናል በዚህ በራግብሬ ዛት አይኬር። ግን ይሄን እንግዲህ ተዘጋጁ ተብሏል፣ ይሄኛውን መረጃ ደርሷል ተብሎ በሚባልበት ጊዜ ዲስላይክ የሚያደርጋል አንዳንድ ሰው። ላይክና አሁን ይሄን እንዴት ዲስላይክ ይደረጋል? ይሄ ኢንፎርሜሽን ወይ መድኃኒዓለም። አንዳንድ ጊዜ ግን በጣም ግራ የምንገባ ሰዎች ይላል። ለማንኛውም ይሄን ተከትሎ እንግዲህ ከ4 ቀን በፊት ነው መረጃ ወጣው። አሁን እንደምታዩት በዛሬው ቀን እንግዲህ ይሄ ዜናው በሙሉ እየዘገበው ነው ያለው። ቢቢሲም ብናም በሙሉ እየዘገበው ነው። ፖርቹጋል፣ ስፔን እነኚህ ሀገሮች ትልቅ ሂውጅ ፓወር አውቴጅ ደርሶባቸዋል። ብላክ አውት ሆኗል ማለት ነው። ስለዚህ ከዚህ በፊት ለ72 ሰዓት ተዘጋጁ እያሉ አውሮፓኖችን የሚናገሩት ነገር ትክክለኛ ነበር ማለት ነው። መረጃው አያችሁ፣ ትክክለኛ መረጃ ነው። አሁን እነኚህ ሰዎች ያልተዘጋጁ ከሆነ ይደናገጣሉ። ከባድ ነው፣ ይደናገጣሉ። እና ሂውጅ ፓወር ካት caused chaos in Spain and Portugal as Madrid mayor warns people to stay put.
በጨለማ ውስጥ ነው ያሉት እንግዲህ በአርፋችሁ ተቀመጡ ተብሎ አሁን በላይቭ ራሱ ሰዎች እንትን እያሉ ነው ስለዚህ ጉዳይ እየተነጋገሩ ነው በሚችሉት ሚንስ በሙሉ ዜናው በሙሉ እሱ ነው ያለው አሁን at the moment. Okay, we are now hearing from Portugal grid operator REN, which says interruptions to the country's power supply were the result of a fault in the Spanish electricity grid. Okay, ዜና አለ እሱን አይተን እንመለስ. With breaking news, large parts of Spain and Portugal have been hit by a power outage. Footage from Madrid shows chaotic scenes as the traffic lights stopped working. The Spanish traffic lights እንግዲህ ያው መብራቱ ሲጠፋ ትራፊክ ላይት አልሰራም ይሄ ደግሞ አደጋ ሊያመጣ ይችላል አስባችሁታል በጣም ቢዚ በሆነ ስትሪት ላይ rail company says the outage is at a national level and that trains are stopped and no departures are taking place. Local radio is reporting that parts of Madrid underground are being evacuated. Well, the Spanish power grid operator Red Electrica said it was working with the energy companies to try to restore power. We're also hearing reports from Reuters that parts of France briefly lost power following the outages that have also been reported. By the way, ያው ክሎዝ ሸዋብ ወርልድ ኢኮኖሚክ ፎረም ሰዎች እንደሚነሩ እንደጋግሞ እንደዚህ አይነት ነገር በጣም በብዛት ነው የሚመጣው ተብሏል በብዛትም ይመጣል ብለን እንጠብቃለን ምክንያቱም አሁን ይሄ the great reset ነው ወደ ሌላ አይነት ሲስተም ዓለምን ለመቀየር እየሄዱበት ነው ፎርዝ ኢንዱስትሪያል ሪቮሉሽን ነው ስለዚህ አሁን ብዙ ነገሮች አሁን በእንግሊዝ ሀገር የምትኖሩ ሰዎች እያያችሁ ነው ገና ስለ መንገዱን ሳይቀይሩት በፊት ሊቀይሩት ነው በየናገር ነበር ዛሬ ቀይረውታል እንደምታዩት መንገዱ እየጠበበ ነው በግራና በቀኝ እየጠበበ ነው ከትንሽ ጊዜ በኋላ መኪና መጠቀም አስቸጋሪ እንዲሆን እያደረጉት ነው ስለዚህ የፎሲል መኪናዎችን በነዳጅ የሚሰሩ መኪናዎችን ከትንሽ ጊዜ በኋላ ያስወግዷቸዋል ምን የኤሌክትሪኩንም እንደሚወገድ ያደርጉታል በጣም በሚኒመም ሮድ ላይ መሆናል መኪና የሚንቀሳቀሰው ማለት ነው ሰዎች ከቤታቸው እንዲሰሩ የሚሆንበትን መንገድ ለመፍጠር ነው ልጆች ልክ በአውራ ጉንፋን ጊዜ እንደነበረ በአውራ ጉንፋን ጊዜ እንደነበረ ከቤታቸው በኦንላይን እንዲማሩ የሚደረግበት ሁኔታ ይመጣል ማለት ነው which is የሚገርም ነገር ነው Okay. Portugal as well. The Spanish government, we're hearing, has convened a crisis meeting at the offices of Red Electra due to the power outage. This is coming from the Spanish newspaper. Okay. I'm sure በዜናም ሰምታችሁታል በተጨማሪ ደግሞ ቴሌግራም ላይ አስቀምጥላችኋለሁ ብዙ መረጃዎች አሁን as we speak in real time እየተለቀቁ ነው ያሉት እናንተም ብትፈልጉ ታገኙታላችሁ ዜናው በሙሉ እሱን ነው የሚያሳየው ለነገሩና እንግዲህ ተከታትሎ የሚመጡት ነገሮችን እንጠብቃለን ከዚህ ጋራ አብረን በሌተስት አፕዴታችን በወቅታዊ መረጃ የማቀብላችሁ ዛሬ እቺ ሴትዮ እንግዲህ የኔት ዚሮ will make air travel to preserve of the privileged airline boss ነች የኤርላይን የአየር መንገድ ኃላፊ ነች ከዚህ በፊት ስንናገር የነበረውን በፊት ለፊት አሁን ተናግራለች ማንን ተማምና እንደሆነ አይታወቅም ከትንሽ ጊዜ በኋላ በአውሮፕላን መሄድ ለቀኑጦች ብቻ ነው በጣም ፕሪቪሌጅድ ሃይሊ ፕሪቪሌጅድ ለሆኑ ለኤሊቶቹ ብቻ ነው እንጂ በአውሮፕላን መሄድ ለክላይሜቱ ጥሩ አይደለም እየተባለ ስለሆነ አሁን በዲጂታል አይዲዩም በዛ መንገድ ነው የሚሄዱት እንግዲህ በአውሮፕላን ትራቨል ወደ አስቸጋሪ ጉዳይ ላይ እንዲሄድ ያደረጉት ነው ማለት ነው ያ በቅንጦት በሀብት የቢሊዮነሮች ነገር ነው የሚሆነው ብላ ተናግራለች net zero will make air travel the preserve of the privileged air boss admits I'm a very old member of generation X closing on 60 ዓመት እየሆነ ነው ብላለች this means I am old now this also means that a lot of freedom blessed by youth I was able to see the world and experience other cultures በአውሮፕላን እየሄደች ማለት ነው and people life in my youth was ያው የተናገረችው net zero will make air travel preserve of the privileged air boss admits air travel will soon be the preserve of the privileged an airline boss has admitted በላ እንግዲህ ይሄንን ነው ሙሉ ስታነቡት የምትናገረው ማለት ነው በዚሁ
ወደ ዛሬው ዋንኛ መርሃ ግብራችን እንሄዳለን ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መሰባሰባችንን ያው እግዚአብሔር ይባርክልን። እስኪ እንግዲህ የአይዲያ ሩሙ ሞቅ ደመቅ እያለ ነው፣ እያየን እንነጋገራለን። ዲስ ዋን በጣም ኢምፖርታንት ሳብጀክት ነው። ዶላር ባይ በሉት ግን አሁን በሌተስት አፕዴት ካነሳው ነው ጋራ ጎን ለጎን የሚታይ ነው እና እስኪ እንግዲህ እናንተም ሐሳባችሁን አስቀምጡበት። እንቀጥል። እንግዲህ የትራምፕ መንግስት ይሄን የታሪፉን ጉዳይ አልተው ብሏል። ታሪፍ በታሪፍ አድርጎት ማለት ኢምፖርት ታክሱን ማለት ነው። ስለዚህ ይሄ ነገር ተነግሮት ነበር። ተው ትራምፕ በኋላ ወደ ሀገር ውስጥ የሚገቡ ዕቃዎች ላይ ኢምፖርትን እንደዛ በምታደርግበት ጊዜ የአሜሪካ ሱፐርማርኬቶች ሸልፍ አቅርቦት በበቂ ሁኔታ አይኖረውም፣ ያለውም ይወደዳል ቢባል ቴምፖራሪ ነው፣ ከመልሰን ወደ ነበረበት እንመልሰዋለን ምናምን እያለ አልሰማም ነበረ። አንዳንዶች እንደውም አውቀው ነው የሰው የሚያደርገው የጨለማው ማህበረሰብን ነገር በራሱ ተርም እንደውም እያደረገ ነው የሚሉ ሰዎች እንደነበሩ ከዚህ በፊት ስናይ ነበር። እንግዲህ ፕሮዳክት ሾርቴጅ አሁን በጣም ከአሜሪካ የምትመለከቱ ለዚህ ምስክር ናቸው። ብዙ ፕሮዳክት ሾርቴጅ በአሜሪካ ሱፐርማርኬቶች በየሸልፉ ላይ እየተከሰተ ይገኛል። and empty store shelves loom with falling shipments from China ከቻይና የሚገቡ ብዙ ዕቃዎች አሉ፣ አቅርቦቶች። እነኛ በሙሉ በኢምፖርት ታክሱ ወይም በታሪፉ ምክንያት ስለማያዋጣቸው ነጋዴዎቹ ወይስ አስመጪዎቹም ላኪዎቹም በዚህ ምክንያት መምጣት ቀርቷል። ይሄ ደግሞ ሸልፎች የሱፐርማርኬት ሸልፎች ባዶ እንዲሆኑ አድርጓል ማለት ነው። ስለዚህ እንግዲህ የትሬዲንግ ወይም የታሪፍ ዎር ነው። ዩኤስ እና ቻይና እያንቀሳቀሱት ያሉት ትሬድ ዋር የንግድ ጦርነት ነው። ኦኬ Retailers are warning that US consumers could once again be faced with empty store shelves ልክ እንዳውራው ጉንፋን ጊዜ ባዶ ይሆናል and the kind of supply chains that marked the አውራው ጉንፋን ያው ስሙ መጥራት ስለማችን ነው። if President Donald Trump tariffs on China remains at their current level ልክ እንዳውራው ጉንፋን ጊዜ ከዛም በላይ ይሆናል፣ ባዶ ይሆናል በዚህን ነገር ካላቆመ። Companies have been cancelling their shipments of goods from China and halting new orders from Trump put 145% tariff on nearly all Chinese imports this month. 145% ታክስ ማለት ዝም ብሎ በቃ የማይሆን ነገር ነው። በዚህ ምክንያት ቀርቷል ማለት ነው። ኦኬ ባዶቹ የሆኑ ሱፐርማርኬቶች ዜናም አለ። እሱን አይተን ይህን የተናገርነውን በደንብ ያፈርም የሚያደርግልን እሱን አይተን እንሄዳለን። Lots of mentions of the word deal there, Faisal. What's your sense of whether one may be close? Hi, Jen. Yeah, we've had some significant developments really in the last hour or so that may help to explain the conciliatory tone that I picked up and communicated in that report, which is that our partners CBS News are reporting that the chief executives of Walmart and Target have privately warned President Trump of empty shelves in the coming weeks if he continues with his tariff policies. And that probably particularly concerns the prohibitive tariffs both ways on US-China trade. We're hearing from the ports on the west coast of America, Los Angeles in particular, of a potential collapse in China to US cargoes, down 33% this week, potentially 44% in the first week of May. This is a serious hit to the world economy and something that will be seen visibly in the US on shelves if you believe the CEOs of some of America's biggest companies, or at least the reporting of what they have said privately. This is highly significant stuff, may explain, as I say, some of the reaches for deals. We think there might be a meeting between Scott Bessent, who you saw in my report, US Treasury. እንደሰማችሁት ነው። አዲስ ነገር አይደለም የተናገረው ትራምፕ። እንግዲህ ይሄን ነገር ካላለ በአሜሪካ የምትኖሩ በጣም ተዘጋጁ። በጣም በቃ ችግር ነው የሚሆነው ማለት ነው። ሸልፍ ባዶ ነው የሚሆነው። ያለውን በጣም ይወደዳል። ብዙ ነገር እየተወደደ ነው ሬዲ ሸልፍ ላይ። እንቁላልማ በቃ የማይደረስበት ደረጃ ላይ እየደረሰ ነው። ይሄ ነገር ወዴት ነው የሚሄደው የሚለውን እስኪ አብረን እናያለን። ለማንኛውም ይሄ አርቲክል ዛሬ እንግዲህ ልናቀርበው ለፈለግነው መርሃ ግብር በጣም ጥሩ መንደርደሪያ ይሆናል።
say goodbye to the dollar in these 11 countries. እነኚህ አሁን ቀጥዬ የምዘረዝራቸው 11 ሀገሮች በ2025 በያዝነው ዓመት ከትንሽ ወራት በኋላ ዶላርን መጠቀም አንፈልግም ብለው እንትን ሊሉ ይችላሉ። ይሄ ለአሜሪካ ትልቅ ችግር ነው። ማለት በዶላር አንገበያይም ሌላ ከረንሲ እንጠቀማለን ካሉ ይሄ በጣም ከባድ ነገር ነው። አሜሪካ ደግሞ ዝም ብላ የምታየው ነገር አይደለም። ይሄ ነገር ወርልድ ኢኮኖሚ ኢምባላንስ እና ኢቨን ራሱ ሶስተኛ ዓለም ጦርነት ሁሉ ሊያመጣ የሚችል ጉዳይ ነው ይችላል። It will no longer be valid and you will not be able to use it after that date. ከዛ ከተባለው ቀን በኋላ ዶላርን በእነኚህ አሁን ቀጥዬ የምመዘረዝራቸው ሀገሮች እንመጣበታለን ማለት አትችሉም። በእነኚህ አርሜኒያ፣ አዘርባይጃን፣ ቤላሩስ፣ ካዛክስታን፣ ክርጊስታን፣ ሞልዶቪያ፣ ራሽያ፣ ታጂኪስታን፣ ተርክማኒስታን፣ ዩዝቤኪስታን፣ ዩክሬን በእነኚህ ላይቻል ይችላል ከዩክሬን ጋር ያው እንግዲህ ስለተጣላ ማለት ነው። the dollar is losing strings አሁን ዶላር አቅሙን በጣም እያጣ ነው የመግዛት የከረንሲ ኃይሉን እያጣ ነው። it is not a theory or it is not a rumor ይሄም ዝም ብሎ ሹክሹክታ ወይ ወሬ ምናምን ሳይሆን ፋክት ነው። 11 countries አሁን የጠሯቸው have officially announced they will stop using US currency in their transaction starting in 2025 and this news comes just በዚሁ ዓመት ነው እንግዲህ እንዳርጋሰው this news comes just as the country is going through one of the most complicated economic moments in recent years. አሜሪካ ባለባት የኢኮኖሚክ ክራይሲስ ላይ ይሄ ሲጨመር አስቸጋሪ ነው። by the way Ukraine is the bread basket of the world የምትባል ሀገር ነች። ስንዴ ከዩክሬን በብዛት ይገባል። ከራሻ ማዳበሪያ የተባይ ማጥፊያ በብዛት ምናምን ይገባሉ። እነኚህ የመሳሰሉ ነገሮች ይገባሉ ኢንክሉዲንግ ነዳጅ። እነኚህ ሌሎችም ሀገሮች እንግዲህ ኤክስፖርት የሚያደርጉት ፕሮዳክት አላቸው አምሹር። ሌሎችም ሀገሮች ደግሞ ይህንን ሊከተሉና ከነኚሁ ከ11ዎቹ ተርታ ሊደመሩ ይችላሉ። ይሄ ከባድ ነገር ነው። the dollar no longer rules like it used to be. This is big fact. Okay. ታዲያ ቻይና ይሄንን ነገር የትራምፕን የኢምፖርት ታክስ ወይ ወደ ውጭ ሀገር ወደ ሀገር ውስጥ የሚገቡት ዕቃዎች ላይ ያስቀመጠውን በጣም አውትሬጀስ የሆነ ታክስ እንደገና በዛ በመናደድ ይመስላል ዶላርን የአሜሪካን ኢኮኖሚን ድራሹን ለማጥፋት በጣም ለማድረግ የሚገርም አይነት ሲስተም ፈጥራለች። ዶላር ዶሚናንስ ኢምፐል ኢን ቻይና ዲጂታል አርኤምቢ ወይም ዲጂታል እንግዲህ የነሱን እንትን ዲጂታል ፔመንት ሲስተም አምጥታለች። ሊዲንግ ፋይናንሻል ሪቮሉሽን ስፓኒንግ 200 ካንትሪስ 200 አገሮች የሚደርስ 200 በዓለም ላይ ያሉ አገሮችን በንግድ የሚያገበያይ ዲጂታል ዋን ዩዋን ይሉታል አንዳንዶቹ ወይም ረምቢ በቻይናኛው ያንን ዲጂታል እንትን ፈጥረዋል። in a move shaking the very foundation of global finance የዓለም አቀፍ የሆነውን የፋይናንሻል ወይም የኢኮኖሚክ ፋውንዴሽኑን መሰረቱን በሚያምናውጥ ሁኔታ አዲስ ተመራጭ ሆነ ሲስተም ዘርግታለች። ይሄ በጣም ከባድ ነው። ቻይናስ ዲጂታል እንደውም ቻይናስ ዲጂታል ሲልክ ሮድ ብለውታል። እንግዲህ ስለ ሲልክ ሮድ ከዚህ በፊት ደጋግሜ ሰርቻለሁ። ከዚህ ሁሉ በፊት ኢትዮጵያን የምትከተሉ ተመልካቾቻችን ለረጅም ጊዜ ማለት ነው ስለ ሲልክ ሮድ ወይም ስለ BRI ቤልት ሮድ ኢኒሺዬቲቭ ሳወራ በጣም አመት ሆነኛል። ይሄ እንደሚመጣ ማለት ነው። እንግዲህ ሲልክ ሮድ ማለት አሁን ቻይናዎች ወደ ዱከም አካባቢ ጋር ስትሄዱ BRI ይላል ቤልት ሮድ ኢኒሺዬቲቭ ነው። በባቡር በባህር በአየር የሚሄደውን ከአፍሪካ ከግሎባል ሳውዝ እንዳለ ያን መስመሩን ተከትሎ በሚድል ኢስት ታች አድርጎ ቻይና የሚገባው መንገድ
እና ንግድን የሚያሳትፈው የድሮ ኦልድ ሲልክ ሮድ ያለውን ተመሳሳይ አይነት ፕሪንሲፕል ተጠቅሞ በዛ በባቡር ሐዲዱም ወይም በመንገዱም ጎን ባገራቸው የሚያልፉ ሀገሮች በሙሉ ኢኮኖሚካሊ ቤኔፊት ያደረጉ ቻይና እነኛ ሀገሮች በሙሉ ወደ ቻይና all roads to head leads to China የሚል አይነት ቢዝነስ ማለት ነው ያደረጉ እነሱም ይጠቀማሉ ቻይና ደግሞ የበለጠ ፕሮስፐር ታደርጋለች ትበለጽጋለች ግን the rest of the world እና አሜሪካ የአውሮፓ ትልቅ ኪሳራ ውስጥ ይወድቃሉ ማለት ነው a new super power the most powerful የሆነ super power economically እየገነባች ነው ግን ዝም ብሎ በመንገድ ላይ ብቻ ሳይሆን ዝም ብሎ በመንገድ ላይ በባቡር ብቻ ሳይሆን actually እንደውም according to this article it is digital version of Silk Road አለው digital በጣም ከባድ ነገር ነው እንግዲህ የአሜሪካ ሲስተም ስለ አሜሪካ ሲስተም ስለ ዶላር እስካሁን ተጠብቆ የቆየበት ፓወሩን ሳይለቅ ተጠብቆ የቆየበት ምክንያት ኢቭን ራሱ ጎልድ ሳይኖረው ማለት ነው ኦኬ ጎልድ ሳይኖረው ግን ልክ ጎልድ እንዳለው መስሎ ተከብሮ የተቀመጠበት ሲስተም the Bretton Woods system ይባላል okay the Bretton Woods system of monetary management established the rules of commercial relations among 44 countries including United States Canada Western Europe countries and Australia አንዳንድ ጊዜ እንዴት ነው እነኚህ ገንዘብ ሰዎች ገንዘብ ግን በቃ እንደዚህ አሁን እነሱ £1 ወይ $1 የኢትዮጵያን ያህል የሚሆኑ ከዓለም ጋር እንደዚህ የሚሆኑ የነሱ ግን የሌላው ታች የነሱ ሁሌ ተጠብቆ የሚባልበት ምክንያት ነው እነኛ 44 ሀገሮች ከሰከንድ ወርልድ ዋር በኋላ ይሄንን ሲስተም መሰረቱና IMF ምናምን አንዳንድ ኢኮኖሚያቸው ዝቅ ሲል የገነቡት ማለት ነው ዶላር ባለበት ስታቲስቲክስ እንዲኖር በወርቅ ባክ የተደረገ አይነት ሆኖ ቫልዩን ሳጣ እንዲቆይ የተደረገበት ሲስተም ነበር የመሰረቱት ያኔ እነኛ ሀገሮች ማለት ነው ለዚህ ነው ከረንሲያቸው የዩናይትድ ስቴትስ ጠንካራ ነው ከካናዳ ዌስተርን ዩሮፕ ያው እንግሊዝን ጨምሮ ጠንካራ ነው አውስትራሊያን ጨምሮ ነው After the 1945 ነው እንግዲህ second world war እንተናደረግ Bretton Woods agreement until the Jamaican Accords in 1976 በጃሜይካን አኮርስ 1976 በኋላ ግን በ1976 ያው ኒክሰን በኋላ ያው በወርቅ ባክ የሚያደርጉት ገንዘብ ስለሌላቸው ያው እንትን ብሏል ግን ስቲል ሲስተሙ ቢኖርም any more favored የተደረገ አይነት ሲስተም አይደለም ግን የሚታወቀው እስካሁንም ድረስ the Bretton Woods system ተብሎ ነው Bretton Woods system ነው ምክንያቱም አላመኑም ነበር በወርቅ እንደሌላቸው ያመኑት ራሱ አሁን ቅርብ ጊዜ ነው በወርቅ ፊያት ከረንሲው ወይም ዶላሩ በወርቅ ባክ እንደማይደረግ ያመኑት ከቅርብ ጊዜ በኋላ ነው The Bretton Woods system was the first example of a fully negotiated monetary order intended to govern monetary relations among independent states. The Bretton Woods system required countries to guarantee convertibility of their currencies into US dollar to win 1% of ለዚህ ነው ሁሉ ጊዜ ዶላር ኤክስቼንጅ በሚያደርጉበት ጊዜ አሜሪካ ዶላር ኤክስቼንጅ ከረንሲ ላይ 1% ፊክስድ ፓርቲ ሬትስ አለው ይጠቀማል አሜሪካ ማለት ነው ነዳጅ ራሱ በአሜሪካ ዶላር እንዲሸጥ የሚደረግበት አሜሪካ ሁሉ ጊዜ ትጠቀማለች አገሮች ነዳጅ በገዙ ጊዜ በተለዋወጡ ኤክስቼንጅ በተደረገ ጊዜ በዶላር ከሆነ አሜሪካ 1% ፊክስድ ሬት እንደዚሁ ይገባላታል ማለት ነው አያችሁ እና ይሄን ሲስተም the Bretton Woods system እንዲሁ ግን እንደው አቅለል አድርጎ ለማስረዳት በቪዲዮ ቪዥዋሊ እችን ቪዲዮ ማየት ይጠቅመናል አንዴ ለኛትና ከዛ እንመለሳለን After World War II, it was clear the world needed a new financial system. The gold standard was considered too rigid, but at the same time, economists were worried that countries would devalue their currency to boost exports. For this reason, 44 countries sent delegates to a conference held in Bretton Woods, New Hampshire, as of the 1st of July 1944. The U.S., which held 2/3 of the world's gold reserves after the war, was obviously the most influential player, and ultimately, all currencies ended up linked to the dollar, and the dollar was linked to gold. One important concern arose. ሳውዲ እንደዛ በዶላር አንሸጥም ካሁን በኋላ ብለው ነበር በኋላ ደግሞ ትራምፕ ሲያስቦካቸው ጊዜ አረኛ አላልንም ብለዋል እርግጠኛ የሆነ ነገር እንግዲህ ተተው ኮምፕሊትሊ እንደሆነ በዛው እንደቀጠሉበት
ግን ብለው ነበር መጀመሪያ ላይ ትክክል አቸው አሜሮ ትክክል አሁንም እንደዛው ለጸኑበት አላውቅም ግን ከቅርብ ጊዜ በኋላ ወደዛ እየሄደ ነው ትክክል If a country goes through an economic crisis, how can it get out of it without devaluing its currency? To address this issue, two institutions were created. One, the International Monetary Fund, which was supposed to እንግዲህ የተመሰረተበት IMF መጀመሪያ የአውሮፓውያኖቹን ኢኮኖሚ ዲቫልዩ ከሚያደርግ ዲቫልዩ እንዳይደረግ ገንዘባቸውን እየደጎመ ለማድረግ ነው መጀመሪያ IMF ሲፈጠር ለነኚህ ለሀገሮች ለ44 ሀገሮች ነበር በኋላ ነው ለሬስት ኦፍ ዘ ወርልድ ለኢትዮጵያ ምናምን ገንዘብ እያበደረ በትርፍ በወለድ ማለት ነው መንቀሳቀስ የጀመረው እንጂ መጀመሪያ IMF ሲጀመር ለነሱን ለመርዳት ነበር money to countries that are in trouble and cannot attract financing from other sources. 2. The International Bank for Reconstruction and Development, which is now called the World Bank and was supposed to help less developed countries grow. Unfortunately, as good as it may have sounded on paper, the Bretton Woods system didn't survive because the United States kept running deficits to fund various projects. እንግዲህ አሜሪካ ዝም በዳ ውስጥ የገባች ዴፊሲት ያመጣች በሚሆንበት ጊዜ ያው በቃ መደጎም ሰለቻቸው አሜሪካም ከዛ ሲፈልግ ዝም ብሎ ዶላሩን ፕሪንት ያደርጋል ኢንፍሌሽን ይመጣል ስለዚህ ኢፌክቲቭ አልሆነም ለዚህ ነው እንግዲህ የፌደራል ሪዘርቭ ታሪክም ከዚህ ጋር አብሮ ጎን ለጎን መነበብ የሚችለው ለማንኛውም ይሄን ያህል እንደ መንደርደሪያ ዝም ብለን ካሳየን ስለ ብሬንት ውድ ሲስተም አሁን የመጣው ብሬንት ውድ ሲስተም የቻይናዎቹ እንግዲህ 2.0 ብለውታል 2.0 ብለውታል ይሄ ከባድ ነገር ነው Is there a better way to organize the world's currencies? Okay. አሁን እንግዲህ ቻይና ክሮስ ቦርደር ፔመንት ሲስተም አዲስ ማለት ነው አዲስ ሬንቢ ይሉታል ወይም ዩዋን ይሉታል ሬንቢ በቻይንኞቹ ቋንቋ ነው ዩዋን ደግሞ ያው እንግዲህ በእነሱ የነሱን ገንዘብ ነው ያው ተመሳሳይ ነገር ነው ክሮስ ቦርደር ፔመንት ሲስተም ነው የፈጠሩት እንግዲህ እንደምታውቁት አሜሪካ ክሮስ ቦርደር ሲስተሟ ስዊፍት ይባላል ስዊፍት ክሊር ለማድረግ እስከ 3 ቀን 4 ቀን ኢንተርናሽናል ንግድ ሲለዋወጡ ማለት ነው ቢዝነሶች ሲለዋወጡ ከኢትዮጵያ አሁን ከአሜሪካ ነጋዴዎች ጋር ሲለዋወጡ ክሮስ ቦርደር ፔመንት ንግድ ሲለዋወጡ የኔ ፈንድ እዛ ክሊር ለማድረግ 3 ቀን 4 ቀን 5 ቀን ሊፈጅ ይችላል ወርኪንግ ዴይ ነው ያው የሚባለው ቻይና ሌላ ሲስተም አሁን ቻይናስ ክሮስ ቦርደር ሬንቢ ወይም ዩዋን ክሮስ ቦርደር ሲስተም ብላ በብሎክቼን አዲስ ማለት ነው ስዊፍትን የሚጥል አዲስ ሲስተም ዘርግታለች ይሄ ማለት እንግዲህ ቻይና has now started US in China has started a currency war ማለት ነው የከረንሲ ጦርነት ጀምሯል ማለት on the top of trade war የታሪፍ ዋሩ እንዳለ ሆኖ የኢምፖርት ታክስ ያለው ጦርነት እንዳለ ሆኖ to make matters was አሁን ደግሞ የከረንሲ ዋር በቃ ኦፊሻሊ ምን ተደርጓል ስራ ላይ ውሏል በጣም የሚገርም ነው አሁን እንግዲህ እንዴት ነው አፌክት የሚያደርገን ነው ኢትዮጵያ እንዴት ነው አፌክት የሚያደርጋል በጥናት መሰረት ነው እናንተ ደግሞ ዲስክሪፕሽኑ ላይ ያለውን ኢንፎርሜሽን ተከታተላችሁ ከዛ በኋላ ማንበብ ይችላል how ኢትዮጵያን እንዴት ነው አፌክት የሚያደርጋት አንደኛ ኢትዮጵያን እንግዲህ አፌክት የሚያደርጋት ዶላር እኛ ኢትዮጵያ ሪዘርቫችንን የምናስቀምጠው ጥርቅማችንን ናሽናል ኢትዮጵያ ንግድ ባንክ የሚያስቀምጠው በዶላር ነው ስለዚህ የዶላር ቫልዩ ሲወርድ ከወረደ ፓወሩ ዝቅ ካለ በሪዘርቫችን ውስጥ ያለውም ሪዘርቫችንም ዝቅ አለ ማለት ነው ስለዚህ አፌክት ያደርገናል ያደህየናል ማለት ነው ስለዚህ እንግዲህ ያሽቆለቆለ ይወርዳል ማለት ነው አስባችሁታል we keep our national cash reserve in dollars and when the dollar is challenged our currency reserve will also be challenged አንደኛው ነው many of the famous world banks ደግሞ አሁን በአለም ላይ ቀደም 200 ቢየተልኳቸው ብዙዎች ደግሞ famous ባንኮች ይሄንን የቻይና ዲጂታል ፔመንት ሲስተም ክሮስ ቦርደር ፔመንት ሲስተሙን ተቀብለዋል ምክንያቱም ጥቅማቸውን ነው የሚያዩት ለምን 3 ቀን 4 ቀን ክሊር እስከሚያደርግ አካውንት መጠበቅ አለባችሁ ገንዘብ አስተላልፋችሁ ወዲያው ከሆነና ከ3 ቀን ከ4 ቀን በኋላ ክሊር ያደርግላል ብትባሉ በብዙ ገንዘብ ነው እንግዲህ በቢሊየንስ በሚሊየንስ ነው ወዲያው የሚሆነው ነው የምትመርጡት ስለዚህ
በዛውም በብሎክቼን በሚሆንበት ጊዜ የሚጠቀሙትን ማንኛው ማንን ይፈልጋል የሚለውን ነገር አስቡት this means in the long run if countries fail to follow አሁን እዚህ ጋር ኢትዮጵያ የሚያገባን ነገር ምንድነው ዝም ብለን በዶላር በአሜሪካው ሲስተም ጋር ብቻ በቃ ድርቅ ብለን እዛ ላይ ከቀራንና በአለም ላይ እየተደረገ ያለው ምክንያቱም ኮምፒቲሽኑ ጋራ አዶፕት ካላደረግን ራሳችንን ካላደረግን then we lose out ሌሎች ሀገሮች በሙሉ የዶላሩን ዲሽ ያደረጉ እንደ ሌሎች ሀገሮች ወደዚህኛው ወደ ቻይኒዝ ሲስተም ራሳቸው ወይንም ጎን ለጎን ኢንተግሬት ማድረግ ካልቻለ በስተቀር ዝም ብለን ብቻ እነ ቶኒ ብሌር ስራሉ ምክንያቱም እንመጣበታለን ወይም እነ ቢል ጌትስ ስራሉ ወይም ሌላው ከአሜሪካ ጋር አሜሪካ መንግስት ጋር ገባወጣ የሚሉ አምባሳደሮች ምናምን ስላሉ የኢትዮጵያ መንግስት ስለነገሩት ማግኘት ያለብንን ከሌሎቹ ሲስተም ጋር ብንሆን ማግኘት ያለብንን ጥቅማጥቅም ማጣት እንደሌለብን መንግስት በዚህ ጉዳይ ላይ ነገሮችን በደንብ ማየትና ራሱን ሲስተሙን አድጀስት ማድረግ አለበት ማለት ነው እንግዲህ why does China have two currencies አሁን ቻይና እንግዲህ እንደሚታወቀው ሁለት አይነት ከረንሲ አላት ይሄ is not that really important እንግዲህ ቅድም ስለ ዩዋንና ከዛ አልፎ ደግሞ ቻይና እንግዲህ ሁለት አይነት ከረንሲዎች አሉ እሱ አይደለም ኢምፖርታንት የለፈውና ኢምፖርታንት አይደለም አሁን እንግዲህ ኮንቲኑ እንግዲህ ፍጭቱ የዲጂታል RMB ከስዊፍት ጋር ነው ስዊፍት የአሜሪካኖቹ የአውሮፓውያኖቹ ብላችሁ ጠሩት አሁን ቻይና ደግሞ የራሷን ዲጂታል RMB ቅድም ራሳችሁ አንድ ሰው ሲያስቀምጥ አይዲያ ሩም ላይ ይቻለው እዚህ ጋር ምንድነው ማን ነበር ያስቀመጠልኝ ቅድም ምንድነው አዲስ ዲጂታል ማን እንደገና ጻፍልኝ ወይ ጻፍልኝ ኮሜንቱን አይቻለሁ ቅድም ኦኬ the emerging tech-backed disruption of cross-border payment settlement ይሄ በአይነቱ አዲስ የሆነ ነው ማለት እንግዲህ በሚዛን ላይ አስቀምጠውታል የዓለም ኢኮኖሚ ላጥ ብሎ ሳንቲሙ ወደ ቻይናው ሲስተም ሊሄድ ይችላል የቢዝነሶች ባንኮች ቢሊዮነሮች ያን ሲስተምትን ካደረጉ አሜሪካ ዶላር ቻው አሰባችሁታል ኦቨርናይት ከባድ ነገር ሊመጣ ይችላል ማለት according to African Research and Information Service from እንግዲህ አፍሪካ ምን ያጋጥማት ይችላል በሚለው ጉዳይ ላይ የተጻፈ አርቲክል እንደሚነግረን People's Bank of China has announced that its digital RMB cross-border payment system will be fully connected to the 10 Asian nations and 6 Middle Eastern countries, implying that about 38% of global trade, 38% የዓለም አቀፍ ንግድ ልውውጥ ትሬድ የሚደረገው ትሬድ could bypass the US dollar የዶላሩን ትቶ ማለት ነው ሊበርቲ ኮይን እሱም ማለት ነው መጣበታለን ቤኪ ቀድመሽ ሄድሽ አንቺ መጣበታለን ዶላር ዶሚኔትድ ስዊፍት ኔትወርክ እንግዲህ ስዊፍት በዶላር ዶሚኔትድ የሆነ ነው እሱን ወደ ጎን ይሉትና ወደዚህኛው ሊሄዱ ይችላሉ ማለት ነው መንግስት እንግዲህ ይሄን ነገር ኢኮኖሚስቶች ኢትዮጵያ ውስጥ አሉ በዚህ ጉዳይ ላይ ባንከሮቹ ይሄን ነገር ቢመካከሩበት መልካም ነው እንግዲህ ስዊፍት ቀደም እንደተናገርኩት is a cooperative establishment በ1973 የቤልጂየም ብራንድ ነው ግን አሜሪካኖች ጋር ከአውሮፓኖች ጋር የሚሰራ ነው and owned by banks and other member firms that use its service swift provides the main message network through the international payments are initiated it also sells software services to financial institutions financial institutions ይሸጣል ስዊፍት ኦኬ እስካሁን አሜሪካኖችን ዶላርን ባክ ያደረገ የሚሰራ የነበረው ይሄ ክሮስ ቦርደር ፔመንት ሲስተም ስዊፍት ነበር ፋሲል ከአዲስ አበባ እንኳን ደህና መጣ ወንድሜ እንግዲህ ይሄን ነገር ብዙዎች እየጠየቁ ነው the only real leverage or threat the US has against Russia and China is SWIFT hello what are these two countries doing to mitigate this threat the only real leverage or threat the US has against Russia and China is SWIFT አሁን እንግዲህ ሁሉ ጊዜ ቻይናና ራሽያ ላይ በስዊፍት ነበር የሚያስፈራራው አሜሪካ አሁን ማስፈራሪያ የለውም ጥርሱን ነው የሰበሩት ማለት ነው
ማስፈራሪያ የለውም ምክንያቱም ስዊፍት ዶላርን የሚጠቀም ስለሆነ በዶላር ስለሆነ ትራንዛክሽኑ አሁን ሁሉ ጊዜ ቻይና እና አሜሪካ ባክዳውን ያደርጉ ነበር ምክንያቱም በዶላር ነው ኢንተርናሽናል ትሬዱ የገንዘብ ዝውውሩ በስዊፍት ነበር ዶላር ነው የሚጠቀመው ስለዚህ በዚህ ነበር የሚያስፈራራው አሜሪካ መንግስት ማለት ነው ቻይናስ ዲጂታል ዩዋን አሁን የተፈጠረው ይሄንን ነገር በቃ ከጨዋታ ውጪ የሚያደርግ ነው እስኪ ቪዲዮውን እንመልከት On March 17th, 2025, Hamza Koromia, ወንድሜ እንኳን ሰላም መጣ the People's Bank of China made a historic announcement. The official launch of the digital RMB cross-border settlement system. Overnight, 10 ASEAN countries and 6 Middle Eastern nations were seamlessly connected through China's digital currency. It wasn't just a bold move. It was a direct challenge to the dominance of the dollar. For businesses and individuals operating in a globalized economy, time is money. Traditional cross-border payments often take 3 to 5 days to settle. አያችሁ traditional swift cross border payments 3 ቀን 4 ቀን ሴትል ለማድረግ ይፈጃል የቻይናውስ costly fees and bureaucratic roadblocks. But China's digital yuan changed the game entirely. During a recent test transaction, a company in Hong Kong paid a Middle Eastern supplier using digital RMB. The result? The payment settled in mere seconds, a feat impossible under conventional. በሰከንድ ውስጥ በ7 ሰከንድ ነው ይናገረው እንደሆነ አላውቅም 7 ሰከንድ ቢዝነሶች ማለት ነው 3 ቀን 4 ቀን መጠበቅ ሳይኖርባቸው በ7 ሰከንድ ገንዘባቸው እዚያ አስገባው እዛ ከች ይላል በ7 ሰከንድ እሱ ብቻ አይደለም banking systems. The efficiency wasn't just theoretical, it was real, and it was already saving businesses time and money on a massive scale. But what truly sets the digital yuan apart is not just its speed, but the fortress of technology that surrounds it. Unlike decentralized cryptocurrencies like Bitcoin, the digital yuan is fully regulated and backed by the Chinese government. More importantly, it operates on a sophisticated blockchain framework that offers transparent, traceable transactions while integrating automated anti-money laundering controls. This level of security and efficiency እዚህ ጋር ታዲያ አሁን ማየት ያለብን ነገር ምንድነው ከአንደኛው ኮንትሮል ወደ ሌላኛው ኮንትሮል ከአሜሪካ እንግዲህ ዓለም አሁን እነኚህ ሰዎች የሚሮራጡት የዓለምን ህዝብ ኢኮኖሚ ዶሚኔት ለማድረግ ነው ሰርቬይላንስ እኛ ላይ ይሰራሉ ገንዘባችንን ይቆጣጠራሉ እነሱ የሚሉትን እንድናረግ በእኛን ገንዘብ ማንነታችንን ሁሉ ይቆጣጠራሉ ምንም አይነት ነገር መኒ ላውንደሪንግ እንዳይደረግ ይቆጣጠራሉ ገንዘቤን ለምን እንደማውለው ምን ላይ እንዳዋልኩት ይቆጣጠራሉ ገንዘቤንም ከፈለጉ እንደ በአየር ላይ ላበሉት ይችላሉ እነኝም ግን አፒል የሚያደርገው ለቢዝነሶች ይሄኛው ነው ምክንያቱም ክሮስ ቦርደር ፔመንት ሲስተሙ ፈጣን ስለሆነ በጣም የሚገርም ነው ይሄን ቪዲዮ ተውላችኋለሁ እንቀጥል እንግዲህ the implications are systemic where swift takes 3 to 5 days እንደምታዩት የቻይና blockchain driven digital currency bridge compresses the process to a mind-bending 7 seconds this is የሚገርም ነው ይሄ ሰው በጣም የሚገርም በዚህ ነገር ላይ ኤክስፐርት ነው እና ያስቀመጠው አርቲክል በደንብ እንትን የሚል ነው ይሄ 7 ሰከንዱን እንኳን ያው ማለት አፍሪካዊ ስለሆነ ናይጄሪያዊም ስለሆነ በዚህ ጉዳይ ላይ በደንብ አድርጎ አስቀምጧል እኛ ኢትዮጵያኖች እንዴት አፌክት ሊያደርገን እንደሚችል ምን ማድረግ እንዳለብን በአገር ደረጃ በህዝባችን ላይ ምን ሊመጣ ይችላል የሚለውን ነገር በኢኮኖሚያችን ላይ ምን ሊመጣ የሚችለውን ነገር በደንብ ጥሩ አድርጎ አስቀምጦታልና እኔ ሙሉን አላነበውም በሰማያዊ ያስቀመጥኩትን ብቻ ነው while swift system is still struggling with 3 to 5 days delay cross-border payment systems digital currency bridge developed by China has compressed the clearing speed of 7 seconds in the first 10-bit test between ቀደም እንግዲህ በቪዲዮ ያየነው ነው ይሄኛውን ላሳያችሁ what makes the west even more frightened down አሜሪካኖች አውሮፓኖች በጣም ፈርተዋል
ይህንን ለምን ይላል is the technical mode of China's digital currency. The blockchain technology used by the digital RMB or yuan not only makes transaction traceable, transaction lu የገንዘቡ ልውጡን traceable ያደርገዋል የት ገባ የት ወጣ ያደርገዋል እኛ ፍራቻችን ደግሞ ይሄ ነው ተመልከቱ እሱ ብቻ አይደለም but also automatically enforces anti-money laundering rules money laundering ማድረግ ራሱ አይችልም በጣም በቃ እንግዲህ የኮሚኒስት ሲስተሙ የቻይና ኮሚኒስት ሲስተም በቻይናው ህዝብ ላይ የተለማመደው ማለት ነው አሁን ክንፍ አውጥቶ በዓለም ላይ ሊመጣ ነው ማለት ነው one world digital currency በቻይና ቨርዥን ሊያመጣልን ነው ማለት ነው in the China Indonesia two countries two parks project industrial bank used digital RMB to complete the first cross border payment which took only 8 seconds from order confirmation to funds arrival ከቻይና ኢንዶኔዥያ 8 ሰከንድ ገንዘቡ ከገባበት አንድ ቃ ተገዛ ተለዋወጡ ገንዘቡ ዛ ሲገባ 8 ሰከንድ 100 times more efficient than the traditional method 100 እጥፍ ከስዊፍት ከአሜሪካን ስዊፍት የበለጠ ሆኗል ታጆ ያያችሁ ሰቦካ ከስዊዝ እንኳን ደህና መጣ yes all of them are running fast to control the ትክክል ቢኒያ ዓለምን ለመቆጣጠር ነው the next CBDC ትክክል ትራምፕ CBDCን አጣፋው ያለ ነበር እሱን መጣበታለን CBDCን አጣፋ ሳይሆን እንደገና አሳልፎ አሁን ኮምፒቲሽን ላይ ናቸው ጎበዝ የዓለምን ኢኮኖሚ ለመቆጣጠር ማለት ነው ኦኬ ለመቆጣጠር እኛን ለመቆጣጠር 100 times more efficient than traditional methods this technical advantage has enabled 23 central banks around the world to actively join 23 ባንኮች በዓለም ላይ join አድርገዋል ትላልቅ ባንኮች ይህን ሲስተም the digital currency bridge test among which Middle Eastern energy traders have reduced settlement costs by 75% ይቀንስላቸዋል አዎ cashless society is coming እነሱ የሚቆጣጠሩት these signals አሁን ይለኛል these signals a tectonic እንግዲህ ልክ እንደ መሬት ላይኛው ክረስቱ tectonic shift in global finance መናወጥ ነው አሁን የሚመጣው with profound implications for the West and the US dollar አውሮፓ አሜሪካ ትልቅ መናወጥ ውስጥ ናሉት እነሱ ደግሞ ያው ይሄ እንዳሁን እንግዲህ አሁን ዓለምን ማጨለምም ቢሆን ምንም ማድረግም ሁሉ ያደርጋሉ አሁን ከባድ ሁኔታ ውስጥ ናሉ ማለት የያዙትን መልቀቅ አይፈልጉም by rapidly deploying a digital RMB across Asian and Middle Eastern economics covering 38% of global trade China has efficiently weaponized blockchain technology look in the ChatGPT ይህንንም አሁን የፈጠረችውን በብሎክቼን እንደ መሳሪያ ነው የተጠቀመችበት ቴክኖሎጂ to challenge swift and dollar dominance የዶላርን ካሁን በኋላ መግነን በዓለም ላይ ጨቋኝ መሆን ከስርዓቱ መታስወግድበትን መሳሪያ ይፋ አድርጋለች the dramatic reduction in transactions times and costs combined with programmable compliance features programmable ኮምፕላያንስ ፊቸር እንግዲህ አስቡት ቻይና ወደፊት ካልሰማን ማለት ነው ገንዘባችን በዓለም ላይ እንደ ጢስ ነው ቡን ብሎ ሊጠፋ ይችላል ለነገሩ አሜሪካኖቹም ሊሄዱበት የሚፈልጉበት ዲጂታል ከረንሲ ይሄ ነው and integration into strategic infrastructures like the Belt and Road Initiative ቀደም የተናገርኩት presents a credible and scalable alternative to traditional financial systems አሁን እንግዲህ ጥቅም ይሰጣሉ አሜሪካኖቹ ወደኛ ብትመጣኮ ይላሉ አሜሪካ ደግሞ የራሷን አመጣበታለሁ የራሷን መንገድ ደግሞ እያመቻቸች ነው በዚህኛው ጋር ተመሳሳይ ማለት ነው እንመጣበታለን የቻይናዎቹ ግን በጣም ለብዙ እንግዲህ ለ30 ለስንት ነው ለስንት ባንኮች ናቸው ላጥ ብሎ የገቡት ለዛ ቅድም ይጠራው ኦኬ ይሄ አሁን ከባድ እንትን ነው ማለት ነው ኦኬ Because for the West, this is a wake-up call, not only in China, redefining the rules of the global finance, it is reshaping the geopolitical balance of power through digital infrastructure. And if in Africa, do not accelerate our own digital currency strategy, እኛም ገብቶ ማለት ነው በምን አይነት ሁኔታ ነው ሳንጎዳ መጠቀም የምንችለው
ቪክቲም ሳንሆን እንደ ሀገር እንደ ህዝብ ምክንያቱም በተዋረድ ህዝቡ ላይ ነው መጣው ይክሰራ ካላደረገን ይላል we risk losing out again in just as the US is losing its grip US ስትወድቅ ከሚወድቆ ጋር አብሮ መውደቅ ነው ወይስ ምን ማድረግ እንዳለብን መምከራችን ሰዓት አሁን ነው ያለ ነው ምሁሮች ይሄንን ነገር ይሄንን ሶየም ብታወሩ ጥሩ ነው on the very system that has underpinned its global influence for decades and is now fighting everyone with tariffs including its allies ብሎ በታሪፍ እንትኖችን ሰው ህዝቡን መቀጥቀጥ ኢምፖርተሮቹን መቀጥቀጥ የሚጠቅም ነገር አይደለም እየወደቀ አብሮ ተያይዞ ሌላውን ከሚወድቅ በዶላር ከሚነግደውንም አብሮ ከሚጥል ሌላ ይህን ሲስተም ባንክሮ ማየት ያስፈልጋል እያለ ነው The US dollar is at risk. At the moment, the US dollar is at risk. አደጋ ላይ ነው እኔው The US dollar has for decades been the go-to currency, a safety net in times of economic turbulence. But shortly after US President Donald Trump imposed widespread tariffs, many investors who'd normally rush to the dollar ran away from it instead. አያችሁ ብዙ ኢንቨስተሮች ዶላርን ድሮ እንደምርጫ የሚያዩ አሁን ግሪ አውጪን ብለው በዶላር ኢንቨስት ከማድረግ ላጥ ይያሉ ነው We've always had the government አሹ ከጎንደር ሰላም ወንድሜ ከጎንደር ዩኒቨርሲቲ ወንድሜ እስኪ ንገርልኝ ለወንድሞች ለእህቶቼ ዩኒቨርሲቲው እንዲከታተሉ ቻናላችን ሰብስክራይብ እንዳርጉ ወንድሜ ታንክ ዩ as the safety net for the markets and that's gone today because the government is the cause of this crisis which makes it so unique and so unusual Investors have long pointed to America's economic exceptionalism, with its reliable labor market and high spending constantly outperforming other markets. But some Wall Street leaders are now sounding the alarm. American producers will be having to pay more for the inputs for their final products. That means that they'll have to raise their prices on the products. That means fewer people will buy the products, and that means that the factories will have to lay people off. አያችሁ እንግዲህ አሁን በትራምፕ በመሄድበት አካሄድ ፕሮዳክታቸውን ለማምረት በጣም አስቸጋሪ ነው የሚሆንባቸው በአሜሪካ ያሉ መስሪያ ቤቶች ትርፋማ ካልሆኑ ብዙ ማምረት የማይችሉ ከሆነ ብዙ ሰራተኞች ማባረር ሊኖርባቸው ይችላል ብዙ ስርዓት ሊሆን ነው ይሄ ደግሞ የዶላርን ዊክን ያደርገዋል የመግዛት አቅሙ ይቀንሳል and according to many economists a much greater likelihood of a recession እና ከባድ ሪሰሽን like the Great Depression in 1930 አይነት ትልቅ ሪሰሽን ሊመጣ ይችላል በአሜሪካ ኦኬ በጣም ኢንተረስቲንግ በጣም የሚገርም ታይም ላይ ነው ያለ ነው ከዚህ ይሄን ነገሮች ደግሞ የበለጠ ወገኖች በጣም ዛሬ ሃርድ ኮር ነገር ነው ምንናገረውና በጣም ግን የሚያናጋ ነው ኢኮኖሚካሊ ሁላችንንም እንትን የሚያደርገን ነው በአገርም በህዝብም ደረጃ የሚመጣብን ነገር ነው ፋክቹዋል የሆነ ነገር እናያየን ነው ይጠቅመናል ታዲያ ቻይና ነገሮችን ደግሞ የባሰ ለአሜሪካ የተወሳሰበ ለማድረግ ቻይና የጎልድ ኤቲኤም ማሽን ፈጥራለች ይህንን እያስፋፋች ነው በአገሯም በሌላውም ይሄ ለምንድን ነው ቢባል አሜሪካ በጎልድ ባክ የምታደርገው ዶላር እንደሌላት የታወቀ ነው አሜሪካ በተወሰነ ደረጃ ጎልድ ቢኖራትም ግን ዶላሩ በጎልድ ባክ የተደረገ አይደለም ጎልድን እንግዲህ በጎልድ ሪዘርቭ ቻይና በጣም የታወቀች ነች በብዙ ሀገር በገባችባቸው ሀገሮች ሁሉ የጎልድ ላይ ኢንቨስት እያደረገች እንደውም ጥሩ ፐርሰንቴጅ እየሰጠች ያወጡ ለሀገሮቹ በጎልድ ማይኒንግ ላይ ማለት ነው ኦቨር ዘ ይርስ የቻይና የጎልድ ሪዘርቭ በጣም ብዙ ነው እሱ ብቻ ሳይሆን አሁን ህዝቡ ሲቸግረው ማለት ነው ሲቸግረው ወርቁን ወስዶ እነኚህ ማሽኖች ጋር እንደ ኤቲኤም ማሽኖች ናቸው እንደ ካሽ ማሽኖች ናቸው ወስደው ማሽኑ ጋር ወርቃቸውን ሲያስቀምጡ ይሄ ማሽን ወርቁን ማለት ነው ምን አይነት ከረንት ወርቅ እንደሆነ ጨፍልቆ አቅልጦ ወርቅ ይሄን ያክል ነው መጀመሪያ ይነግረዋል ይሄን ያህል ነው ወርቅ የሚያወጣ በብር በዲጂታል ከረንሲ አካውንት ውስጥ ከተላለው ወርቅን መሸጥ ከፈለክ ይላል ማለት ነው ሰው እንግዲህ አስባችሁታል እንደዛ አይነት ቴክኖሎጂ አሁን ቻይና ፈጥሯል ሴል ጁዌለሪ ኢን 30 ሚኒትስ በ30 ደቂቃ ውስጥ how China new gold ATM turns yellow metal into cash
ይሄን እንግዲህ አይነት ማሽን ወደ አውሮፓ ወደ ምናምን ከተከሉ ቻይናዎቹ ደግሞ አስባችሁታል ማታል አሁን ግን እንደው በቃ በጣም የሚቸግረው ሰው ወርቅ ምናምን እንትን የሚያደርግ እንደዚህ አድርጎ እንትን ያደርጋል ማለት ነው ቪዲዮ አለ ቪዲዮን ላሳያችሁ ይገርማል በጣም የሚገርም ነው እንግዲህ የጎልድ ሪዘርቫቸውን ከመቼውም በላይ ማለት ነው ኦኬ እንቀጥል China has installed a gold ATM in Shanghai that melts the precious metal, evaluates its purity and weight, and then transfers the value to a bank account within 30 minutes. No paperwork is required in the process. Paperwork ምናምን አያስፈልግም እዚህ ጋር ፈርም እዚህ ጋር ቅደድ እዚህ ጋር ምን የለም ወርቅን ታስቀምጣለህ ማሽኑ ምን አይነት ወርቅ እንደሆነ ያውቃል ገንዘብን በ30 ደቂቃ ውስጥ አጣርቶ ወርቁን አቅልጦ ይወስዳል እሱ ላንተ በአካውንት ውስጥ ብርን ቁጭ ያደርጋል ማለት ነው The machine is operated by China's Kinghood Group that weighs, checks quality, and analyzes it before vending out the money equivalent to the price of the precious metal. The ATM is installed at a mall in Shanghai and is designed to accept gold items of over 3 grams with a purity of at least 50%. According to media reports, the ATM has been witnessing long queues of people trying to sell off their generational gold. Long queue. ሰልፉ የትና ይደርሷል ሰዎች እንትን ያደረጉ ማለት ነው በጣም የሚገርም ነው ተውላችኋለሁ ይሄን ቪዲዮ አሜሪካ ታዲያ ዝም ብላ ያያየች አይደለም ይሄን ጉዳይ እንግዲህ አሁን ከቅርብ ጊዜ ወደዚህ ብዙ ነገሮች ትራምፕ ያመለጠው እየተናገረ ነው እንደውም ባለፈው ሰምታችሁ እንደሆነ አላቅም አሜሪካ ኃይለኛ መሳሪያ አላት ምናምን ያለ ሲናገር ነበር ለማስፈራራት we are a very very powerful country with the kind of weapons we have no other country have a weapon like us ምናምን ያለ ሲናገር ነበርና እንግዲህ ምን አሁን ማን እንደማስፈራራት እንደሆነ አይታወቅም ለማንኛውም አሜሪካ must harness stable coins አሜሪካ ደግሞ የራሷን stable coins የምትለውን stable የሆነ coin there's nothing stable about stable coins by the way stable coins ወደፊት አድርጋለች ማለት ነው አምጥታለች stable coins በወርቅም በዶላርም በቢትኮይንም በክሪፕቶም ባክ የሚደረግ ነው ብላለች ይሄንን አሁን ብታምኑም ባታምኑም በርግጠኝነት ነው መነግራችሁ አሁን ከትንሽ ጊዜ በኋላ በጣም ስለ አሜሪካ ስቴብል ኮይንስ አሁን በጣም እንሰማለን እሱ ብቻ ሳይሆን ብዙ ኢንሴንቲቭ በመግባ ቪዲዮ ላይ እንዳያችሁት አላቅም ብዙ ኢንሴንቲቭ ይሰጣል በአለም ላይ ያሉ 8 ቢሊዮንን ህዝብን ታርጌት አድርገው ነው የሚንቀሳቀሱት እና ይሄ 8 ቢሊዮን ህዝብ አንዳንድ ጥቅማ ተሰጥቶት ማለት ከጥቅማ ጥቅሞቹ አንዱ ከየደፍተኛው የዓለም ክፍል ሆነ ይሄንን እንትን ውስጥ ትራንዛክሽን ውስጥ በመግባት ብድርን የምትበደርበትን ሁሉ ነው ኮላተራል አሲዘን ኦብቪየስሊ መሬትን ቤትን በኢትዮጵያ አሲዘ እነ ኤሎን መስክ በሰሩት ሲስተም ማለት ነው አሲዘ ኮላተራል አሲዘ ማለት ብር ትበደራለህ ማለት ነው እና ያ ይሄ የምናበድር ብር በዶላር ባክ የተደረገ ነው ይሏል ዶላሩ ባክ ያደርገው ጎልድ ባክ ያደርገው ምንም የሚታወቅ የለም አየር ባር ያለ ገንዘብ ነው ስቴብል ኮይን ተብሎ ተጠቅሷል ማለት ነው ይሄንን አሁን ወደፊት ያመጡታል ብዙ ግሎባል ሳውዝ ላይ ያለ ህዝብ ማለት ነው በዚህ ተሸውዶ ይገባል ተብሎ ይታሰባል ንብረቱንም ሊያጣ ይችላል ማለት እንግዲህ እነሱ አሁን ኢንሴንቲቭን የሚሰጡት ብድርና በድራለን ምናምን የሚሉት በነፍስ ወከፍ ለእያንዳንዱ ህዝብና ድርጅት ከቻይናው ሲስተም ወደዚህ ያመጡት ስለመስላቸው ነው ምክንያቱም ግሎባል ዶሚኔሽን ነው እነሱም ይሄን ነገር በጣም እንግዲህ በተለይ አሜሪካ ተኮር አሜሪካን የሚደግፍ መንግስት እንደ ኢትዮጵያ ባለበት አይ ቲንክ ስቴብል ኮይን ከትንሽ ጊዜ በኋላ በጣም የምንሰማው ነገር ይሆናል ማለት ነው አሜሪካ must harness stable coins to future proof the dollar With Congress just passing the federal budget, lawmakers will be an opportunity to tackle long-term financial challenges outside of crisis mode. ይህንን ጠርጥረው ነበረ እንግዲህ ይሄ የምታዩት ሰውዬ አሳያችኋለሁ ቪዲዮ ካይል ሳማኒ ይባላል ካይል ሳማኒ ምንድነው የዚህ የመልቲ ኮይን ካፒታል ሲኢኦ ነው ጀነራል ማኔጀር ነው ይሄ ሰውዬ
የዓለም ህዝብ በሙሉ ወደ ስቴብል ኮይን ዶላር ባክድ ወደ ተደረገ ስቴብል ኮይን እንድንሸጋገር ይፈልጋል እና የዓለም ህዝብ ቢጠየቅ ይላል የዓለም ህዝብ ቢጠየቅ ዶላር ነው ዶላር ከጎልድ ይልቅ በዶላር ብንገበያይ ነው የሚለው ብሎ ይናገራል ማለት ነው እኛ ግን አላልንም እንደዚህ አላልንም አንልም ለማንኛውም ያለውን እሱን እናዳምጡና እንመለሳለን Speaking of stablecoins and the ability to use them for payments, what's your take there? Yeah, look, I think if you go, there's 8 billion people on the planet. If you could go to each of those 8 billion people and ask them. በጣም አሪፍ ነገር ነው አሪያ ተናገረው እጥረት በመፍጠር ሰውን ማማረርና አስገዳጅ ስርዓት ዲክታተርሺፕ እንዲቀበል ማድረግ ነው እቅዱ ትክክል የምዕራባውያን የሸቀጥ ጥረት እና ከረንሲ ውድቀት ፖለቲካ ያመጣው ነው እንጂ ኢኮኖሚክ አይደለም አሁን እውነት የኢትዮጵያ ችግር መናፈሻና የመንገድ መብራት ነው አይደለም ዓለም አቀፍ አሻጥር ነው ትክክል እና ወደዛው ክራይሲስ እንድንገባ ሁሉ ጊዜ ወደ እጥረት ወደ ጠኔ የገባን ማህበረሰብ ክፍል ለመቆጣጠር ከዛ ወደነሱ ብሎክቼን ለመውሰድ ወደ ስቴብል ኮይን ይቅርታ ለመውሰድ የሚሄዱበት መንገድ ነው በጣም ዞላ እንደ ዋናው ፕሮግራም እኮ ጀምሯል እኮ ዛው ላይ አይደለም ያለ ነው ቀደም ጀምሮ ኦኬ እንቀጥል hey you can denominate your wealth in any asset gold apple stock S&P 500 euros yen whatever you want my suspicion is if you went and asked everyone in the world and they could answer the question without fear of political persecution I suspect 5 to 7 billion of them would say US dollars አንልም 5 to 7% US ዶላር ነው ብሎ የዓለም ህዝብ አያልመረጠም ከወርቅ በላይ US ዶላርን አይመርጥም እነ ጋዳፊን እየገደላችሁ ነው እንዴ በወርቅ ስላላለን እየገደላችሁት ለምን እንደዚህ ይዋሻል ለማንኛውም ስንቀጥል ታዲያ ማለት ነው እንግዲህ በአሜሪካ ያው ሰሞኑን ሰምታችኋል ከ17 ማርች ጀምሮ አዲስ ሌጂስሌሽን አምጥቷል ይሄም ስለሚገፉበት ነው በትራምፕ አድሚኒስትሬሽን ነው ይሄ ዘ ጂኒየስ አክት የሚባል አሰላልፈው ነበር ዩኤስ ስቴብል ኮይንስ አክት 2025 ሰምታችሁ እንደሆነ አላውቅም ካልሆነ በደንብ አንብቡት US Senate Banking Committee passed the Guiding and Establishment National Innovation for US Stable Coins Act 2025 ይሄ በአሜሪካ ብቻ አይደለም በመላው ዓለም የመላውን ዓለም ኢኮኖሚ ሊቆጣጠሩ አሜሪካኖች አስበው ያመጡት አጭበርባሪ መንገድ ነው ባጭሩ ወደ ስላይዶቹን ከማሳየ በፊት ቦተም ላይን ምንድነው what the US አሜሪካ እያደረገችው ያለችው with the stable coin በሚባለው ማለት ነው is tokenization ነው tokenization ማለት ዶላሩ ሲወድቅ በዶላር ፋንታ ዶላርን ተክቶ እንደ ዶላር የሚያደርግ ነገር stable coin ይባላል ቤትን ይወስዱና ለቤት እንደ ኮላርቶራ ላሲያስቀው ቶክን ይሰጣዋል ቶክን በቃ የሚወክል ነገር ይሰጣዋል ግን እነሱ ጋር ምንም የለም ቀዩን አየው ነው የበዱርዮቹ አነጋገር ቀዩን አየው ነው አንተን በዲጂታሊ ድራሹን ያጠፋዋል ማለት ነው tokenization ነው they using it as a token okay with the real thing ጎልዱን ቶከናይዜሽን በጎልድ ባክ የተደረገ በዶላር ባክ የተደረገ ያሉ ቶከናይዜሽን ነው there is nothing stable about stable coin ይሄ አሁን ETF ቅድም ሰውየው ሲናገር የነበረው ኤክስቼንጅ ትሬድድ ፈንድ ወይም ETF የሚሉት ቶከናይዜሽን ቨርዥንም ስቴብል ኮይንም ይሄንኝ በሙሉ ማለት ነው to rip people off ነው ይሄ በጣም ቱ ቴክኒካል ነገሮች ናቸው ግን ይሄ ነገር አሜሪካ አሁን በፓይፕላይን እያመጣች ያለችው ቻይና ሳትቀድማት በፊት እየሄደችበት ያለችው መንገድ ህዝቡን አፍሪካዊውን በዓለም ላይ ያለውን ህዝብ በሙሉ ማለት ነው በሙሉ ከጨዋታ ውጪ ኢኮኖሚካሊ ለማድረግ እየሄደችበት ያለበት መንገድ ነው people should get the real thing ትክክለኛ ወርቅ ካለ ወርቅን ያዝ በዚህ በቶከናይዜሽን ወርቁን እንውሰድና እንደ ቶክኒ ነው ወርቅ ብር አለኩ ተብሎ እንደሚቀመጥልህ ሌላ ቦታ እንይዝላለን ቢሉ እሱ አዋጣም በል ሪል ጎልድን ያዝ understand the dollar is not even ዶላሩ ራሱ በዶላር ባክ የሚደረግ ነው ቢሉ ዶላር ራሱ ስቴብል አይደለም ሲፈልጉ
በብዛት ያትሙታል እነሱ ሲፈልጉ ከገበያው ያጠፉታል ስለዚህ እንደፈለጉ ከፍና ዘቅ ነው ስቴብል አይደለም stable coin አይደለም okay the dollar is not stable when they are saying dollar backed stable coin they are lying to you ነው የሚለው ሪሰርቹ digital currency is not a coin digital currency ዝም ብሎ እነሱ የሚቆጣጠሩት ሲስተም ነው እንጂ it's not really a coin okay ይሄንን ያዙልኝና እንቀጥል እንግዲህ ስቴብል ኮይን ምንድነው ነው ስቴብል ኮይን ምንድነው ስንል ቀደም ያልኳችሁ ነው tokenization ነው stable coin is a type of digital asset designed to maintain stable value by pegging its worth to a reserve assets reserve የተደረገ asset ዶላር ሊሆን ይችላል reserve የተደረገ asset gold ሊሆን ይችላል እሱን ወክሎ የሚሰራ digitized የሆነ token ነው stable coin ላይኖር ይችላል ብር ዶላሩ ላይኖር ይችላል እግዚአብሔር ነው የሚያውቀው ጎልዱም ላይኖር ይችላል እነሱ ስላሉ ነው ላይኖር ይችላል ግን stable coin ባክ የተደረገ ነው ይሏል such as fiat currency like US dollar commodity like gold basket of assets ቤት መሬት ሁሉ ባክ ተደርጎ ሊሆን ይችላል ይሏል ላይሆን ይችላል እነሱ አሁን stable ነው ይሏል stable አይደለም በቃ አታጣውም ይሏል centralized finance cross border payment system ነው እንግዲህ ልክ እንደ ቻይናው cross border payment system ነው አሁን ያመጡት ይሄን stable coin ልክ እንደ ቻይናው የቻይና yuan stable ምንድነው cross payment border payment system እንዳመጡት እነሱ ደግሞ stable coinን በዚህ መልክ አመጡት ማለት ነው issuer አለ customer አለ ኦኬ customer እንግዲህ ምን እንደምታዩት በቢትኮይን በካሽ በክሪፕቶ በምናምን ይሄን ደግሞ ኢሹር የሚያደርገው ባንክ አለ ወይም ፌደራል ሪዘርቭ ወይም አሜሪካ የኒውዮርክ ባንክ whatever ግን እስኪ እንመልከተው ስቴብል ኮይኑን እንመልከትና እንመጣለን ስቴብል ኮይን ምን ማለት ነው እስኪ ባጭሩ ያብራራልን Stable coins have long been a key part of the cryptocurrency economy, but this year has seen them shoot to prominence in the broader world. The nominal value of these coins, whose stability is held by pegging to other assets, such as dollars, has risen by around $100 billion. Stable coins are types of cryptocurrency that seeks to maintain a stable value by pegging their market value to an external reference. External reference. It's the start of the year, setting off alarm bells for regulators. For years, stable coins' consistent value, combined with the lack of friction, have made them a favoured method of buying other, more volatile digital assets instead of using fiat currencies. It is also made them an effective dollar alternative in parts of the world where access can be more limited. ማንን ታርጌት አድርጎ ነው አክሰስ ችግር ወደ ሆነበት ወደ አፍሪካ ወደ ኢትዮጵያ ግሎባል ሳውዝ ወደ ሆነበት እንግዲህ አያችሁ እንዴት አድርገው ህዝቡን ሊነጩ እንደሆነ መሬቱ ምኑን ሊነጩ ስላሰቡ እቺ መንገድ እዚህ ጋር እንግዲህ ስናወራ የፕላንቲር ቴክኖሎጂ የነ ኤለን ሞስክ ቴክኖሎጂ ሁሉ በጣም እንግዲህ ብሎክቼኑን እንዴት ያግዙታል እንዴት ይጠቅሙታል ዲጂታል አይዲውን ከዚህ ጋር ጎለጎን አብሮ እንደሚሰራ በደንብ ማሳየው ነው ማለት ነው ተመልከቱ Companies are increasingly pitching stablecoins as a payment system for the non-crypto world, arguing that they can provide faster and cheap money transmission around the globe. Okay. ስለዚህ እንግዲህ ከቻይናው ጋር ጎለጎን እንዴት ተቃርኖ ተወዳድሮ በተወዳዳሪነት የሚሰራ ነው ማለት ነው ኦኬ ስለዚህ ስቴብል ኮይን ያው እንግዲህ በጂኔስ አክቱ ተካቶ መታወት ይሄን አሁን ታዲያ በጣም ይሄንን ጉዳይ እኔ ብቻ ሳልሆን ብዙዎች እኔ ሪሰርች ሳደርግ ያዩዋቸው ሰዎች አሉ ይሄን ነገር በጣም ያስጠነቀቁ ነው ወገኖች በጣም ለምን በሉ በጣም የሚያስጠነቅቁት ይሄ ነገር ምንድነው አንደኛው ኢንተርኔት ኦፍ ቦዲስን የሚያመጣ ነው ኢንተርኔት ኦፍ ቦዲስን ምክንያቱም እነ ኤለን ሞስክ እነ ፕላንቲር ቴክኖሎጂ እስራኤልም ጭምር ውስጥ አለችበት የሚሄዱበት አካሄድ ካሽለስ ሶሳይቲን ከፈጠሩ በኋላ ይሄ ካሽለስ ሶሳይቲ በቬንደር አግኖስቲክ ማሽንስ በሚባሉ ማለት ነው እጃችን ላይ ቺፕ በተቀበረ ቺፕ
ቬንደር አግኖስቲክ የሚባሉት ማሽኖች ማለት ከቺፕ የሚሰሩ ከብሎክቼኑ ጋር ከስቴብል ኮይኑ ጋር አብረው በመተባበር የሚሰሩ እቃ መግዛት መለወጥ መሸጥ ምናምን የምንችልበት እጃችን ውስጥ በተቀበለ ኢንተርኔት ኦፍ ቦዲስ ቴክኖሎጂ እነሱ በሚቆጣጠሩት እንድንነግድ እንድንለዋወጥ ሊያደርጉ ይህንን ስቴብል ኮይን ይፈልጋሉ። ያንን አደረጉ ማለት በተቻለ መጠን ለብዙ የዓለም ህዝብ ያንን ቴክኖሎጂ እጁ ላይ ሰውነቱ ላይ ምናምን ካስቀበረ ማለት ነው። አንደኛ ቻይናዎች በዚህ ላይ ኮንትሮል አይኖራቸውም፣ ያው ተቆጣጠሩን ማለት ነው። ቻይና እንግዲህ ሌላ አይነት ነገር ማምጣት ካልቻለች ወይም እሷም ደግሞ እንግዲህ ተመሳሳይ መንገድ በዚሁ ካልሄደች በስተቀር አስቸጋሪ ይሆናል ማለት ነው። አሜሪካኖች ይህንን በጣም ማለት ነው ሊያደርጉ እነ ኤለን መስክ የመጡበት ፕላንቴር ቴክኖሎጂ የመጡበት ከዚህ ጋር የነ ፌስቡክ ሰዎች እነ ዛከርበርግም እዚህ ውስጥ አሉ። ሌሎችም አብረው ሳም አልትማን እነኚህ ሁሉ አብረው እዚህ ጋር ይሳተፋሉ ማለት ነው። ኦኬ እና አንደኛው እንግዲህ ቬንደር አግኖስቲክ ማሽንስ የሚባሉት ማለት ነው ቺፖቹን ምናምን የሚቀበሉ ከኛ ጋራ ከተቀበረው ቺፕ ጋር አብረው እየተናበቡ የሚሰሩ ኢንተርናሽናል ግሎባል ዶሚኔት የሚያደርገን አይነት ከረንሲ እየመጣ መሆኑን ማየት አለብን። ከዚህ እንግዲህ ዲጂታል አይዲ ፕሮዳክት ሴቨራል ዲጂታል አይዲስ አብሮ ደግሞ አሁን ዲጂታል አይዲ እንግዲህ ያው እንትን ተበሉ ምንድነው አውጡ ሲቢዲሲ ትራምፕ አጠፋው ይላል፣ ግን ያመጣው ጭራሽ ሌላ አይነት እንደውም መንግስት ሊቆጣጠረው የማይችል አይነት ሲቢዲሲ ሲስተም ነው በዚህ በስቴብል ኮይንስ ያመጣው ማለት ነው ትራምፕ። ኢትዮጵያ እዚህ ውስጥ በጣም ጥልቅ ብላ እስከ አንገቷ ገብታለች። ስለዚህ ጥንቃቄ ካልተደረገ አሁን እየዘረጉት ላለው ነገር በጣም የተጋለጥን ነው ማለት ነው። ዩኤስ ኢዝ ሙቪንግ ቱ ስቴብል ኮይን ሲስተም ከቻይናዎቹን ለመታንትን ለማለትና ሌላውን ደግሞ የህዝብ በዓለም ላይ ያለውን ቶሎ እንትን ለማለት ማለት ነው ለመቆጣጠር። Mention something else. Does everybody remember when we would send over pallets of cash to Iraq? ትዝ ይላችኋል በኢራቅ እንግዲህ እንደዛ ከወዳደቀች በኋላ ሳዳም ሁሴን ከተገደለ በኋላ ያንን ነዳጅ እንደገና ፓምፕ ለማድረግ አሜሪካ በሌላት ገንዘብ በወርቅም በምንም ባክ ባልተደረገ ዝም ብለው ያተሙ የአሜሪካ በፓለት በኮንቴነር ዶላር ተጭኖ ወደ ኢራቅ ይላክ ነበር። ልክ ስቴብል ኮይን ማለት እንደዚህ ነው እያለች ነው ስሙ። ምንም በምንም ባክ ያልተደረገ ነገር ነው። ስለዚህ ሪል መሬታችሁን ሪል ጎልዳችሁን እንዳትለውጡ አሁን የሚመጣው ነገር ባይፓስ አድርጉ። እንደውም በቃ ዋነኛውን ሲስተም የትራንዛክሽን ፔመንት ቦርደር ሲስተሙን ባይፓስ አድርጎ የዓለምን ህዝብ በሙሉ ባሪያ ለማድረግ የሚሄድበት መንገድ ነው። ተጠንቀቁ እያለች ነው ስሟት። Okay. Stable coins working through mobile payment systems are the new pallets of cash. አያችሁ ሞባይል ፔመንት ሲስተም። ለዚህ ነው አሁን አብይ አህመድ ተነስቶ ገንዘብናችሁን አይዲያችሁን በሙሉ ስልካችሁ ላይ አድርጉ፣ አይዲያችሁን ገንዘባችሁን ሁሉን ነገር ወደ አንድ ሲስተም አመጣውላችሁ ምናምን ሲል ባለፈው ስናገር ነበር። በመቀጠል ገንዘባችሁን ነው አላልኩም? እስኪ ኢትዮጵያን የምታየው ይህንን ስናገር በጣም ረጅም ጊዜ ቆይቻለሁ። እሱን ነው የሚሄድበት። ከዚህ ጀርባ ከአሜሪካኖቹ ጋር አብሮ ነው የሚሰራው፣ ከአውሮፓውያኖቹ ጋር አብሮ ነው የሚሰራው፣ ከነ ቶኒ ብሌር ጋር አብሮ ነው የሚሰራው። ስለዚህ አሁን እኛ ኢሚዲየትሊ የአብይ መንግስት አሁን የምንፈራው እነኚህ ከሱ ጀርባ ያሉትን ዲጂታል አይዲን አስታከው ሊግጡን የመጡትን ተኩላዎች ነው የምንፈራው። የምትወርሰው ለልጆች የምታወርሰው መሬት አይኖርም። በአገር ደረጃ በጣም ፓወር ሃንግሪ የሆነ ሲስተም ነው ባይዘወይ። ምክንያቱም ዴታ ማይኒንግ ነው፣ ብሎክቼን ሲስተም ነው። ብዙ ነገርን ነው ከርሰ ምድር ውስጥ ያለውን ሁሉ ማዕድን ሁሉ ሊቆጣጠር አልሞ የሚሄድ ሲስተም ነው። በጣም አፋፉ ላይ ደርሷል። እንደውም ደስ የሚለው ነገር ቻይና መኖሯና ራሻ መኖራቸውና እነሱ በሚፋጩበት ጊዜ አትሊስት ጥሩ መሪ ካለ ቀና ብሎ ማየት ይችላል። አሁን ይህን ጊዜ ለማሳለፍ ግን ምን ያጋለው የለንማ። That are going to go global. So this is just like one company used to tender for the stock of another company in the market. The U.S. is planning using stable coins, which of course bring more money into the dollar and the dollar market share. They are literally through the mobile payment systems going to try and tender
for as many citizens worldwide as they can get into the system. And if you look at some of the planning, not only do they plan to send out the stable coins, but they're planning on issuing, it looks to me like massive amounts of credit. So literally አያችሁ እንግዲህ issuing massive amount of credit አሁን ጥቅም አለው መጀመሪያ ላይ በስቴብል ኮይን አሁን ብዙ ሰው በቀላሉ የተወሰነ ኮላተራል ያያዘ ሰውም ገንዘብ ቸግሮታል ይበደራል ከኢትዮጵያ ባንክ አይደለም የሚበደሩ በዚህ በስቴብል ኮይን ሲስተም ከአሜሪካ ካለው ከተዘረጋው ሲስተም ጋር ብር ይበደራል እንግዲህ በምን ያህል ፍጥነት በስዊፍትም ወይም በምን ብቻ ይግባለት አካውንት ውስጥ ይበደራል መሬቱን አስይዞ አሁን ምንድነው የሚታመን ዜጋ ተብሏል ዲጂታል አይዲ ያለው ያያችሁ ነው ከዛ በኋላ ሳይታወቅ የኢትዮጵያ መሬት የኢትዮጵያ ብዙ ነገር የኢትዮጵያ ማዕድን የኢትዮጵያ በቃ ምን ነገሮች ሳይታሰብ ይሸጣሉ ማለት ነው ይቆጣጠሩታል ማለት ነው በጣም ሀብቴ ደስ የሚለው before you borrow success from the devil check the interest rate ይላል እውነት ነው this is what is happening everybody around the world can borrow money አያችሁት everybody around the world will borrow money አሁን ሰው ቸግሮታል የዛን ጊዜ የዛሬ ነው መኖር የሚፈልገው በጥሩ እንትን ይሰጡታል በጣም የሚገርም አይነት አካሄድ እየመጡ ነው ያሉት coins and then they get you on the stablecoin platform so it's then they get you on the stablecoin platform እዛ ፕላትፎርም ውስጥ ይከቷል ባይፓስ ያደርጋል አሁን እነኛ ማአት ባንኮች በአለም ላይ ያሉ ባንኮች ወደ ቻይናው ሲስተም ስለሄዱ አሁን እነሱ እንዲያመልጣቸው አይፈልጉም አሜሪካኖቹ አሜሪካ ኢኮኖሚ ተመልሶ ጠንካራ መሆን የሚችለው በዚህ መንገድ 8 ቢሊዮን የዓለም ህዝብ እንደው ከዛ ውስጥ እንደው 6 ቢሊዮኑን ምናምን እንኳን እንዲሳተፍ እነሱ ጋር ያደርጉ እንደሆነ ያውቁታል ባንክ ደግሞ ዝም ብሎ ገንዘብ ከኤቲኤም ስላወጣህና ስላስገባ አይደለም ባንክ ገንዘብ የሚሰራው ባንክ የሚሰራው በብድር ነው ባንክን ያቆመው አያችሁ it's going to be and they think they can get billions of people moved into the dollar channel through stablecoins. That's it. And if you look at their sort of vision of where the dollar system is going to go, it's absolutely critical. So this is a completely global game. በጣም ነው የሚገርመው እና በጣም መጠንቀቅ ያለብን ከባድ ሰዓት ላይ ነው አሁን አያችሁ በቃ እንግዲህ አሁን one world ኢኮኖሚ one world money እነሱ የሚቆጣጠሩት ያውም ደግሞ የሚጨበጥ ሳይሆን ዲጂታል የሆነ በብሎክቼን የታሰረ ገንዘብ ነው እና ልክ እነሱ ደግሞ ትሬስ የሚያደርጉት መውጫውን መግቢያውን የት ታወልከው ገንዘቡን በምን ሸጥከው ምናምን የሚሉት ማኒ ላውንደር የማይደረግ ትሬሰብል የሆነ ግን በምንም ባክ የማይደረግ በቃ ባክ ተደርጓል እኛ ጋር ባለው ዶላር ባክ ተደርጓል እኛ ጋር ባለው ወርቅ ይሆናል ምንም እኛ ቬሪፊኬሽን የለንም ዘነሱ ዘጀስት አየር ባየር ይሆናል ማለት ነው የሚታተመም ብርም የለም ያ ገንዘብ ደግሞ ኢስ ፕሮግራመብል እኛ እነሱ ምንላቸውን እየሰማን ድረስ ነው እዚህ ፕላትፎርም ላይ የኢትዮጵያ ህዝብ እንዳይቀመጥ ነው አሁን ከተቀመጠ በኋላ ግን አስቸጋሪ ነው ቻይናዎቹ ገብቷቸዋል ራሻኖቹ ገብቷቸዋል እኛ ገብቶናል ናይጄሪያኖቹ ገብቷቸዋል ያው ናይጄሪያው ቅድም ሶየ ሲጽፍ አይታቸዋል ይገባቸዋል እንግዲህ እነሱ አትሊስት የሆነ በቃ ተጠቃቅሰው አሪፍ የሆነ ለራሳቸው ሀገር የሚሆን አይነት ሲስተም ሊያበጁ ይችላሉ ህዝቡን ይጠብቁት ይሆናል እኛን ግን ዝም ብለን ነው እንትን ምንለው ከዛ ኢትዮጵያ ህዝቧ ምንም ወደ ማይወጣበት ባርነት በዚህ አሁን ይወደቀ ካለ ከአሜሪካ እንትን ጋራ ሲስተም ጋራ አብሮ እንድንወድቅና የአሜሪካን ከገባችበት ማቅ ለማውጣት እኛ እንደ ማገዶ እንጨት መሆን አለበት ማለት ነው ኢትዮጵያ ህዝብ እና ኢኮኖሚው ሀገሩ አንጥሮ ሀብቱ this is what is worrying ለዚህ ነው እነኚህ ሰዎች የሚያስጠነቅቁት ኦኬ የሚያስጠነቅቁት ከዛ በመጨረሻ ይሄኛውን ቪዲዮ እኒና I think ገና ከዛ አንድ ነገር በመጨረሻ በትንቢት ደረጃ የተባለውን ከዚህ በፊት ያነሳነውን አሳይቻችሁ መጣል እንመለሳለን እንግዲህ ግሎባል ኮንትሮል ነው አሁን ቅድም ብያችሁ ነበር ግሎባል ኮንትሮል ነው የሚመጣው
ዓለምን ሊቆጣጠሩ ነው። ሁላችንን ሊቆጣጠሩ ነው። በተለይ ደግሞ ግሎባል ሳውዝ የሚባለው ግሎባል ሳውዝ የሚባለውን ኢትዮጵያን ጨምሮ ከኢኳተር በታች ያሉትን ሀገሮች በተለይ በማደግ ላይ ያሉ የሚባሉ ሀገሮችን እነሱ ሪሶርሱም ስለሌላቸው ለማጣራት የሚችሉበት ሪሶርሱም ስለሌላቸው የተዘረጋውንም ግሪድ ራሱ በዛ እንግዲህ እነኛ አፐራንድ ስላላቸው ሌሎቹ ሀገሮች አሁን ግን እየተዘረጋ ያለው ነገር በጣም አሜሪካኖቹ ራሳቸው ለራሳቸው እንኳን አሳስባቸዋል። ህዝቡ ማለት ነው የነገባው ህዝብ ግሎባል ኮንትሮል ነው ይሉናል። እስኪ እንስማ። Here's what's interesting. By the way, ጆሴፍ ፋረል በጣም የታወቀ ሪሰርቸር ነው። በጣም ጎበዝ ሰው ነው። እችን እንግዲህ ካትሪን ኦስትን ከዚህ በፊት ማሳይቻቸዋለሁ፣ ታውቃታላችሁ። If you look at CBDCs, they'll be issued by the Fed, the New York Fed, right? Owned by the New York Fed member banks. Mm-hmm. If you look at how the stablecoin legislation works, the stablecoins will be issued by the banks that own the New York Fed. Yep. Directly. Without the New York Fed, but they can coordinate through the New York Fed, right? Yep, of course. And it's kind of like meet the new boss, same as the old boss. And so many people are telling me, oh, well, Trump's wonderful. He's canceled CBDC. I was like, no. Now they get to do it privately without congressional oversight or obligations to Congress under the law, the way the New York Fed has obligations. And here's another possibility. We've been tossing around in these wrap-ups the idea of the emergence of እዚህ ጋራ ቲ ሰመን ዶም ምንድነው ሰመን ዳም ነው ምናምን የሚባል ሰውዬ ቴክኖሎጂ ጠልታችሁ ነው ምናምን እያለ ይጽፋል። አረ እስኪ በእናትህ ስለነ ጆሴፍ ፋረል እስኪ በስነኝ ሰዎች እስኪ ምን ያህል ትልቅ ካሊበር ሪሰርቸሮች እንደሆኑ ፕሊዝ I urge you just read their books and የዚህን ሰውዬ ዶክተር ጆሴፍ ፒ ፋረል አንብቡ እስኪ ከኔ ጋር ከምትከራከር። አሁን ለኢትዮጵያዊ በቃ አንድ ብሎ እንትን የሚላለ ማዋደቅ የሚፈልግ ሰው አለ። ቴክኖሎጂ ጠልተን ይህን ፕሮግራም የምንሰራው እኮ በቴክኖሎጂ መሰለኝ አይደል? ሄድና የሚሉን እስኪ አንብብ። ዝም ብለህ ከእኛ ጋር ከምትደናቆርና ሌላውንም ከምታደነቁር ሄደ አንብበው። ስማቸውን ሄደ ዶክተር ጆሴፍ ፋረል በጣም ሃይሊ በጣም በቃ አርቲኩሌት የሆነ ሪሰርች ያለው ብዙ መጽሐፍ አለው። read about it. እነኚህ ሰዎች ሲነግሩ you have to listen. እንትና ማለት ነው ከትላልቅ መንግስት ዋይት ሃውስ ሰዎች ጋር የምትሰራ የነበረች ነች ካትሪን if you don't know. So just go and እንትን በልና እኔን ዝም ብለህ ቴክኖሎጂ ጠላ ምናምን ከምትል please listen first. Here's what's interesting. If you look at CBDCs, they'll be issued by the Fed, the New York Fed, right? Owned by the New York Fed member banks. Mm-hmm. If you look at how the stablecoin legislation works, the stablecoins will be issued by the banks that own the New York Fed. Yep. Directly. Without the New York Fed, but they can coordinate through the New York Fed, right? Yep. Of course. And it's kind of like meet the new boss, same as the old boss. And so many people are telling me, oh, well, Trump's wonderful. He's canceled CBDC. I was like, no. አታስብ ተቀንሷል። ተቀነሱት እኮ ማነው ቲ ሰመን ዶክ ነው ዳም ነው ምናምን ደግሞ ምን አይነት ስም ነው በእናታችሁ? ሰመኑን ዳም እንደዚህ ሰመኑን ዳም ተብሎ ነው አይደለም የሚደረግ እንግዲህ ተቀንሷል። Now they get to do it privately without congressional oversight or obligations to Congress under the law, the way the New York Fed has obligations. And here's another possibility. We've been tossing around in these wrap-ups the idea of the emergence of regional reserve currencies. And stablecoin, from what I understand about it, is quote unquote, and this is the meme that they're pushing, is quote unquote tied to the dollar. It is. Okay. Right. So you have a crypto that is the value of which is supposedly tied to the dollar. It sounds to me like what they're trying to erect is a digital version of the old snake system. The old snake system. The Dutch guilder and the Danish kroner and the Austrian shilling all tied to the German Deutschmark and pegged to value fluctuations vis-a-vis
vis-a-vis the Deutschmark, and if they fell outside those valuations, the Bundesbank would come in and stabilize the exchange rates. It sounds to me like what they're doing is they're putting in a digital version of that system vis-a-vis the Canadian dollar, the Mexican peso, and so on, for a regional digital currency system. That's what it sounds like to me, that they can easily roll over. What they want to do, the stable coin is the equivalent of the pallets of cash that went to Iraq. አያችሁ ከዚህ በፊት ኢራቅ ገንዘብ ሳይኖር ዝም ብለው ያተሙ እንደላኩት አይነት ማለት ነው ስቴብል ኮይን ስሙ Okay, I can see that. Yeah. So you have countries all over the world with different currencies than the dollar. Right? What you're going to do through the mobile phones. ስለዚህ በዓለም ላይ ያሉ ዊከር ከረንሲ ያላቸው እንደ ኢትዮጵያ ያሉ ሀገሮች በዓለም ላይ ላሉት ምን ይደረጋል ስሙ through the payment systems, Google Pay, Apple Pay, all these things. በእነኚህ Google Pay, Apple Pay ምናምን በሚባለው ሲስተም በዛ ውስጥ አድርገው ስቴብል ኮይንን ስሙ all through the mobile pay is you're going to try and get every one of those people all over the world. እነኛ በሙሉ በዓለም ላይ ያሉ ሰዎች በሙሉ ህዝብ በሙሉ ማለት ነው በዛ ሲስተም ወደ ዘረጉት ፕላትፎርም እንዲመጣ ለማድረግ ነው ስሙ to start using the dollar by using stable coins. Yeah. ዶላር እየወደቀ ነው ስለዚህ እንደገና ዶላርን እንዲጠቀሙ ለማድረግ በዚህ መንገድ ሊሄዱበት ነው ዶላር ግን ወድቋል ተመልከቱ That makes sense too. And what you're looking to do is essentially from a currency standpoint do a hostile takeover of the entire it's a tender for the entire global population. ስለዚህ ግሎባል ዶሚኔሽን the entire world ኢኮኖሚ ሰውን ማለት ነው ግሎባሊ ዶሚኔት ሊያደርጉ የዘረጉበት ያለው መንገድ ነው ያለች ነው ስሙ Right now. Yeah, that makes sense. It's not going to work in countries that have the technological prowess to ግን በሰለጠነ ቴክኖሎጂ ባላቸው በሰለጠኑ ሀገር ላይ ግን ይሄ አይሰራላቸውም ስለዚህ ይሄ ነገር ታርጌት ያደረገው እንደ ኢትዮጵያና ለሀገር ማለት ነው በተለይ ፓፔት መንግስት ላለው አሻንጉሊት መንግስት ላለው በቃ ችግር ሊፈጥሩብን ነው ማለት ነው ምክንያቱም ሌሎቹማ ያውቃሉ ይሄ ምን ሊያደርጉ እንደሆነ ስለሚያውቁ ለዚህ ሰለባ አይሆኑም የጦስ ዶሮ አይሆኑም ለዚህ So it's not going to work in China. It's not going to work. China የሰራላቸውም ራሽያ የሰራላቸውም አውሮፓ የሰራላቸውም ማላይ ነው ታርጌት ያደረጉት እኛን ነው ማለት ነው Russia. But there are many countries around the world where it will work. Yeah, absolutely. And so what you're looking to do is extend the life of the dollar. Well, yeah. የወደቀን ገንዘብ ዝም ብሎ ኤክስቴንድ ያደረጉ ዶላሩን ከዛ በኋላ የኛን አንጥሮ ሀብት ለመመዝበር ነው You're coming at it you're coming to exactly the same position that I was trying to suggest with the old snake system is right. I don't see Mexico or Canada as having the technological ability to stop it. So yeah, you can, and probably a lot of Latin American countries, maybe with the እንግዲህ ላቲን አሜሪካን ካንትሪስ ምናምን ሜክሲኮ ምናምን ሊያቆሙት አይችሉም ቴክኖሎጂው ኖሃም አቢሊቲውም የዛ ደረጃ አልደረሱም ስለዚህ እንደነ ኤለን ሞስክ ደግሞ ይሄንን ሳተላይቱን የዘረጋ በነ ፕላንቴር ቴክኖሎጂ የሚታገዝ በነ ሳም ኦልትማን ቴክኖሎጂ የሚታገዝ በነ ፌስቡክ ዳታ በተሰብስቦለት የሚታገዝ እንትን ጋር አንወዳደርም ስለዚህ አስቸጋሪ ነው of Argentina that have a technological infrastructure that is not up to the challenge so yeah I can see that it's much more than just a regional system then if you want to securitize all the US land if you want to sell it አያችሁ even በአሜሪካ ማለት ነው ያለን መሬት ለመቆጣጠርና ለመውሰድ ከፈለክ ይሄ ሲስተም በጣም አስተማማኝ ነው ያለች ነው ስሙ you do is you use the Bitcoin pump as the down payment but you do NAX you do NAX and you pull it off in NAX and so you know Howard Lutkin and his family can end up even ራሱ እንዳይከሰሱ የሚያደርጉበት መንገድ ነው እየሰሩ ምክንያቱም በጣም ሲክሬቲቭ የሆነ ሲስተም ነው this system ትራንስፓረንት አይደለም ይፋ የሚያደርጉበት ውስጥ ለውስጥ የሚሰራ መንገድ ነው Idaho yeah they can end up owning Idaho and you get computers አንድን ከተማ ሙሉን ሊወስዱት ይችላሉ አይዶን ያህል ከተማ ሙሉን በሙሉ በዚህ ሊወስዱት ይችላሉ ተመልከቱ it's full of blips right and blips right. You will own nothing and be happy. Well, you own nothing and you be happy. You close your project now. That is what is coming. It's unbelievable. It's unbelievable. This is what it is. ታዲያ ወደዚህ በመጣበት ጊዜ ትዝ ይላችኋል ሴንት ፓዚዮስ
አንቶናይት ሌሎችም አባቶች ባለፈው በግሪክ ትንቢት በተነገረው አሁን እንግዲህ ያው የቱርክ መጥፋትን እንደምትጠፋ ማለት ግሪክን ወራለሁ ብላ በተነሳች ጊዜ ራሽያኖች ቱርክን እንደሚያጠፏት ከዛ ጋር ደግሞ አብሮ ደግሞ አሜሪካ ብዙ ህዝብን የምትመግብ ብዙ ህዝብን ያስጠጋች የነበረች አገር በመጨረሻ በሶስተኛው ዓለም ጦርነት በሚጀመርበት ጊዜ እሷ ከጀማሪዎቹ አንዷ ምናምን አትሆንም። ምክንያቱም በኢኮኖሚክሊ ቃል በቃል ላይ ያስቀመጡት በቃ መወዳደር የማትችል አቅም የሌላት ሽባ የሆነች ሀገር ትሆናለች ብለው አስቀምጠው ነበር። The prophecy of America will feed the whole world, but in the end it will collapse. I think the time is upon us now. America will feed the entire world. In the end, will be destroyed, but also that it will cease to be a superpower. ከስንት ዓመተ ምህረት በፊት የተነገረ ትንቢት ነው። I think this one is coming to pass. ብዬ አስባለሁ። በተረፈ ይሁት ይህንን እንግዲህ አስቀምጥላችኋለሁ። ባለፈው ስለ ትንቢቱ በደንብ አሳይቻለሁ ይመስለኛል። በጣም ወሳኝ መረጃ ነው ይመስለኛል የዛሬው መርሃ ግብራችን። እንግዲህ ቀስ ብላችሁ አናላይዝ አድርጉት። ፓወርፖይንቱን ፕሬዘንቴሽኑን ቴሌግራም ላይ እንደተለመደው አስቀምጣለሁ። ቪዲዮዎቹንም ሁሉንም አስቀምጣለሁ። ጠቃሚ ነገር ነው። ምክንያቱም ሁሉ ጊዜ እንደዚህ አሁን ቴክኒካል የሆኑ ነገሮችም ራሱ ከዚህ በላይ ደግሞ ሌሎቻችሁም ኢንፑት ብታስቀምጡበት በኮሜንት ላይ ደግሞ ያላችሁን ይህን መረጃ ማለኝ ይህን ብትልኩልኝም ደግሞ በጣም ደስ ይለኛል። አቀርበዋለሁ። በዋትስአፕ ልትልኩልኝ ትችላላችሁ። በዋትስአፕ ስልኬ በዚህ አደውሉልኝ። በዋትስአፕ ኢንፎርሜሽኖች መላክ ትችላላችሁ። በዋትስአፕ ላኩልኝ። በጣም እንግዲህ የሚጠቅም መረጃ ነው ብዬ አስባለሁ። በዓታ ማርያምን እያገዛችሁ ነው። በጣም ደስ ያለኝ እግዚአብሔር ይመስገን። ከዚህ በላይ እንግዲህ ጀምረናልና እንጨርስ። መብራን ትርዳን። በዓታ ማርያም ጸሎታችሁን ትስማችሁ። በተቻለ መጠን እናንተም ለምታደርጉት እኔም እያደረግኩ ለተወሰነ ጊዜ ሌላው እንግዲህ 11% ወደዛ ብታደርጓት በዚህኛው ወር በዛኛው ወር በጣም ደስ ይለናል። አባቶች እየጠበቁ ነው። ስራው እየተሰራ ነው። ግን የምንፈልገው ደረጃ አልሄደም። ስለ በዓታ ማርያም እንግዲህ አድርጉልን። ሆነስትሊ ስፒኪንግ ኤሶፕን በጣም እንደረዳችሁ ነው እንደደገፋችሁ ነው የምቆጥረው። በበዓታ ማርያም በገዳማ የሚሰራውን ስራ አባቶች እንግዲህ አሁን ጥበብ የሚሰሩበትን ወፍጮ እየተቋቋመ ነው። ግንባታ እየተሰራ ነው። እነሱን ሁሉ የሚጨርሰው ወደ መጠቀም የሚሄዱበትን ደረጃ እንዲህ እስከሚደርሱ ድረስ ማገዝ መቻል አለብን። ከጀመርኩ እኔ ደግሞ ለቅም ከፍጻሜው እስከሚደርስ እናንተም ከጎኔ ናችሁ ያላችሁት እያየሁ ነው። እግዚአብሔር ይስጥልን። ያልሰማችሁ ግን የማስታወቂያውን አሳይቼ እወጣለሁ። የበዓታ ማርያምን እሱን አይታችሁ ውጡ። በተረፈ አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ሆነች ለወላዲተ አምላክ ለቅድስተ ቅዱሳን ለማኅደረ መለኮት ለጌታችን እናት ለእኛ እናት ለቅድስተ ቅዱሳን ለወላዲተ አምላክ ለማርያም እናታችን ከነ ልጇ ክብር ምስጋና ለእሷ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በመንግስቱ ያስበን፣ ሁላችንንም በንስሐ ታጥበን የመንግስቱ ወራሾች እንድንሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ይርዳን። እወዳችኋለሁ፣ አከብራችኋለሁ። ባይዳሩም ላይ አስቀምጡልኝ አስተያየታችሁን። በተረፈ የዛሬ መርሃ ግብርን 2 መርሃ ግብር ነው ዛሬ ያቀረብነው በዚሁ እፈጽማለሁ። ግን ካላያችሁ ታንኪዋችሁ ስለ ሱፐር ቻቱ ታንኪው። የበዓታ ማርያምን ማስታወቂያ አሳይቼ ሰናበታችኋለሁ። በተመሳሳይ ፕሮግራም እስከምንገናኝ የዛሬውን በዚሁ ፈጽሙ። ግን አይታችሁ ካላያችሁ የበዓታ ማርያምን ስልኩንም የባንክ አካውንቱንም እዛ ላይ ስለምታገኙ እሱን ብታደርጉልኝና ብትወጡ በጣም ደስ ይለኛል። በተረፈ እኔ ግን በዚሁ ተሰናበትኳችሁ። እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። በእኔና በባለቤቴ ስም ተሰናበን። ሰላም ሁኑ። ታላቅ መንፈሳዊ ጥሪ ለበዓታ ለማርያም ወዳጆች። ማርያም
ያናን የእናትሽን ወተት እየተመገብሽ ወደ ቤተ መቅደስ በገባሽ ጊዜ ያገኘሽ ብቸኝነት ያሳዝናል። ዳግመኛም በደመና የሚመላለስ ደመናን የሚረግጥ የእሳት አበባ ፋኑኤል ከጓደኞቹ መላእክት ጋር መናን የመገበሽ በንጽህና ማደግሽ ታምር ደስ ያሰኛል እያሉ አባቶቻችን ቅኔ እየዘረፉ በማለት ጽጌ ባታን ያወድሷታል። ባታ ለማርያምን። ታላቁ ደብሯም በየረር ተራራ ይገኛል። የረር ከሳሪስ አቦ አሻቅቦ ሲመለከቱ በሩቅ ግርማ ሞገስ ተላብሶ የሚያዩት ተራራ ነው። ወደ የረር ባታ ገዳም ለመሄድ ከደብረ ዘይት ተገንጥሎ የሚሄደውን መንገድ ተከትለው በመኪና ወይንም በገዳሙ ጋሪ ቢሄዱ ብዙም ጊዜ ሳይወስዱበት ይደርሳሉ። የረር ባታ። የረር ባታ ገዳም ብዙ ምስጢራትን የያዘ ታላቅ የኦርቶዶክስ ተዋህዶ ቤተ ክርስቲያን ፈርጥ የሆነ ገዳም ነው። በአሁኑ ወቅት ገዳሙ አስፈላጊ የሆኑ የተለያዩ የግንባታ ሥራዎችን እየሠራ ይገኛል። ከግንባታዎቹም በተጨማሪ ለገዳሙ መነኮሳትና መነኮሳይት የተለያዩ የዕደ ጥበብ ሥራዎችን መስራት የሚያስችላቸውን ማሽኖች እና አንዳንድ ለሥራዎቻቸው አስፈላጊ የሆኑ አቅርቦቶችን እያሟላ ይገኛል። ስለሆነም ከዚህ ታላቅ ገዳም በረከት ለመሳተፍ የምትሹ የተዋህዶ ልጆች የገዳሙን አበምኔት አባ ገብረ ማርያምን በስልክ ቁጥር 0910 27 26 82 በቀጥታ ደውላችሁ ማግኘት የምትችሉ ሲሆን ገዳሙንም ለማገዝ በገዳሙ የባንክ ሂሳብ ቁጥር 100112611071 ንግድ ባንክ በመጠቀም የበረከቱ ተሳታፊ እንድትሆኑ ተጋብዛችኋል። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.